ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በኢሉ አባቦራ አራት የኦሮሞ ፖሊሶች በቁጥጥር ስር ዋሉ። የአስተዳደር ወሰንና የማንነት ጉዳይ ኮሚሽን አዋጅ ተቃውሞ ገጠመው። በምዕራብ ወለጋ የጉሙዝ ታጣቂዎች በሰው ላይና በንብረት ላይ ጉዳት አደረሱ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን። ከዜናዎቹ ጋር እየባይሳነኝ ዜናው ሲተነተን እንሆ በምዕራብ ወለጋ የጉሙዝ ታጣቂዎች በሰው ላይና በንብረት ላይ ከፍተኛ ጉዳት አደረሱ። ለተወሰነ ሳምንታት ጋብ ብሎ የሰነበተው የጉሙዝ ጥቃት አሁን በአዲስ መልክ ተጠናክሮ የቀጠለ ሲሆን በምዕራብ ወለጋ ሀሮሊሙ ውስጥ የሚገኙ የነዋሪዎች ቤት 45 ሲቃጠል 12500 ሄክታር ላይ ያለ ሰብል ሙሉ በሙሉ ወድሟል። በሀሮሊሙ የሚኖሩ ነዋሪዎች የዕለት ዕለት ኑሯቸውን ማከናወን እንዳቃታቸውና ለህይወታቸውም እየሰጉ እንደሚገኙ ገልጸዋል። የጉሙዝ ታጣቂዎች የኦሮሞ ተወላጆችን እየደበደቡና ሴት እህቶቻችንን እየደፈሩ እንደሚገኙ ነዋሪዎች ለሰይፈ ነበልባል ራዲዮ ገልጸዋል። በኢሉ አባቦራ አና አልጌአቺ አራት ፖሊሶች ታስረው እየተሰቃዩ ይገኛል። የአልጌአቺ ፖሊስ የሆኑ አራት የኦሮሞ ተወላጆች በወያኔ በግፍ ተይዘው ከታሰሩ በኋላ በእስር ቤት ውስጥ ከፍተኛ እንግልት እየደረሰባቸው እንዳለም ታወቀ። ረዳት ሳጅን ታሪክ ወረታ፣ ምክትል ሳጅን ጌታቸው አያና፣ ረዳት ሳጅን ቅጤሳ መልካሙ፣ ረዳት ኢንስፔክተር ኤቢሳ ዋግጀራ እንደ ኢትዮጵያ አቆጣጠር ታህሳስ 24 2011 ዓ.ም በቁጥጥር ስር የዋሉ ቢሆንም ይህ ዜና እስከተጠናከረበት ድረስ ክስ ያልተመሰረተባቸው መሆኑም ታውቋል። እነዚህም አራት የኦሮሞ ተወላጆች ፖሊሶች በምን እንደታሰሩና እንደሚሰቃዩ የሚያውቁት ነገር የለም። ቤተሰቦቻቸውም እንዳይጠይቋቸው ተከልክሏል። አራት የኦሮሞ ተወላጅ ፖሊሶች የታሰሩት በመቱ ወረዳ መሆኑም ታውቋል። የአስተዳደር ወሰንና የማንነት ጉዳይ ኮሚሽን መቋቋሚያ አዋጅ በቅርቡ በነጋሪት ጋዜጣ ይታተማል። ይህ ኮሚሽን በትግራይ ክልል መንግስት ተቃውሞም ገጥሞታል። የህዝብ ተወካዮች ምክር ቤት የውጭ ግንኙነት የሰላም ጉዳይ ቋሚ ኮሚቴ ዋና ሰብሳቢ አቶ ተስፋዬ ዳባ አዋጁ የቀረበበትና የጸደቀበት መንገድ ከህገ መንግስቱ ጋር የሚቃረን አይደለም ይላሉ። በኦሮሚያ ክልል አንዳንድ ነዋሪዎች እንደሚሉት ከሆነ ኦሮሚያ ለማጥፋት ሆን ተብሎ እየተሰራ ያለ ሴራ ነው ይላሉ። በኮሚቴው ውስጥ የተሳተፉት ወይም የተመረጡት የኦሮሞን ማንነትና የኦሮሚያን ማንነት የሚቃወሙ ፍጹም የኦሮሞ ህዝብ ሊቀበላቸው የማይገባ ነው ይላሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ሙዚቃ ወደ ሌላ ፕሮግራም እንሻገራለን። Pimpin
ድሮም አባቶች ሲተርቱ እድሜ የሰጠው ብዙ ያያል ይሉ ነበር። ዘንድሮም የማንሰማው ጉድ የለም። አዲስ አበባና አዲስ አበባያኖች እያወሩት እያወጉም ያሉት ነገር ግራም ከማጋባቱ ባሻገር ያስቃል። ያሁኑ ከንቲባ አማርኛ መናገር ለማይችሉ መታወቂያ አደሉ አሉ የቀድሞው ስርዓት ናፋቂዎች። ለመሆኑ አማርኛ መናገር ለማይችለው መታወቂያ ታደለ ማለት አዲስ አበባ የአማርኛ ተናጋሪዎች ብቻ ነች ማለት ይሆን? አዲስ አበባ ከመመስረቷ በፊት ኦሮሞዎች ነበሩ አሉ። ቀጠሉም በፊት ኦሮሞዎች የነበሩባት አዲስ አበባ ሳትሆን በኦሮሚያ ውስጥ ያለችው ያሁኑ አዲስ አበባ ሌሎች ህዝቦች አልነበሩባትም። ልክ እንደ ወታደር መተው ሰፈሩባት አሉ አቶ ሌንጮ ለታ። አዲስ አበባና አዲስ አበባያኖችን እያነጋገረ እያባላ የአገሩን ባለቤት ዳር እየገፋ እስካሁን ድረስ የተጓዘችው አዲስ አበባ ወዴት ታመራ ይሆን? ከፊራይን ወብሰኒ ጌች ያዳጋ ናማቴችዙ እውነት ላችኋለሁ ዛሬም ኦሮሞ ነፃ ወጥቷል። እንደ ኦሮሞ ነፃ የወጣ የለም። ላለፉት አመታት ሲጨቆን የነበረው ህዝብ ነፃ ወጥቷል ሲሉም ዶክተር አብይ ተናገሩ። በጉጂ ከተማ ወይም ጉጂ ላይ ያደረጉት ንግግር ኢትዮጵያዊነት ማን ነው? ኢትዮጵያዊስ ማን ነው? ኢትዮጵያዊነት ምን ማለት ይሆን?
ግራ ያጋባም አንድም ያስደነቀም ያወናበደም ያለው ኢትዮጵያዊነትና ኢትዮጵያዊነት ምን ይሆን? ሰላም ጤና ይስጥልኝ። እንደምከረማችሁ እንደምሰነበታችሁ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች የከበረ ሰላምታችን ባላችሁበት ይድረስ እያልን ዛሬ እንግዳ እየቀርብ ያለው አቶ ጀማል ኢብራሂም ይሆናሉ። በወቅቱ ጉዳይ ላይ ቆይታ አድርገናል። መልካም ቆይታ። ዜማው አየር ላይ ቆይና ድጋሚ እንገናኛለን።
ተወዳጁን ድምጻዊ ተፈሪ ሰላሌን ስለ ዜማው ከልብ እናመሰግናለን። ዱጋጀቴ ጀነራል ታደሰ ብሩ ኦቶኑቱ ጅሩ አዳ ኦሮሞ ሂንኩፍቱ እያለ አዜሟል። እንግዲህ አቶ ጀማል ኢብራሂም ለቃለም ጥይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ አቶ ጀማል። ሰላም ይየው በእኔም በጣም አመሰግናለሁኝ ለምታደርጉት አስተዋጽኦ ለምታበረክቱት ሰርቪስ ለህዝባችን በጣም ምስጋና ይገባቸዋል። በርቱ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲው እስኪ አቶ ጀማል እንግዲህ ሰሞነኛ መነጋገሪያ ከሆነው ርዕስ ልነሳ። አዲስ አበባና አዲስ አበባያኖች በተለይ ኦሮሞ ፊንፊኔ ሀዱራ ኬኛ የኦሮሚያ እምብርት ምድር ነች እያለ በለረጅም አመት የሞተበት የሚታገልበት ነው። በአሁኑ ወቅት ደግሞ እየተባለ ያለው አዲስ አበባ የኦሮሞ ሳትሆን የፌደራል መቀመጫ ሆና የሁሉም ነች። በተለይ አብዛኛው የአማራ ተወላጅ ስለሚኖርበት አማራ የመጠየቅ መብት አለው። እንደውም አማርኛ ለማይናገሩ መታወቂያ ታደለ እስከማለት ድረስ ተደርሷል። አንድ ጋዜጠኛ ደግሞ እስክንድር ነጋ የተናገረው ነገር አለ። ሰምተውታል። የከንቲባው የኦሮሚያ ልዩ ጥቅም የሚለውን ነገር ካላቆመ በምርጫ እናሸንፋቸዋለን አይገባም። ይሄ የኦሮሞነትን የማሳጣት ሁኔታ ወዴት ይሄዳል? አዲስ አበባ የማን ናት? በጣም አመሰግናለሁኝ። መሰረታዊ የኢትዮጵያ ችግር ያስተሳሰብ ነው የሚለውን ካሁን በፊት ተናግሬ ነበር። አንድ ጊዜ ኢትዮጵያ ውስጥ ያለው አስተሳሰብ በጣም ኋላ ቀር ዜጎች ሁለት ብቻ ናቸው። አንዱ ጌታ ነው፣ ሌላው ባሪያ። እዛ ሀገር ውስጥ ያለው አስተሳሰብ ይሄ መጣው ደግሞ ከአብሲኒያኖች ያስተዳደር ዘይቤ ነው። አብሲኒያ ተደረገው በንጉስና ሌላው ደግሞ የንጉስ ሳብጀክትስ ነው የሚባሉት። የሱ ዕቃ እንደማለት ነው፣ የሱ አገልጋዮች ናቸው። እንግዲህ አሁን ኢትዮጵያ ውስጥ ያለው ሁኔታ ከዚህ እሳቤ ጋር በጣም የተያያዘ ነው። በአብሲኒያ አስተሳሰብ ሌላው ከነሱ አስተሳሰብ ውጭ ያለው ሰው ሁሉ መኖሩም አይታወቅም። የአዲስ አበባን ጉዳይ ደግሞ ስታነሳ አዲስ አበባ የሚለው ኮኖቴሽን ራሱ በዛ አዲስ አበባ በሚለው ውስጥ ኦሮሞ እዛም ቢኖር የተካተተ አይደለም፣ አግላይ ነው። የአዲስ አበባ ነዋሪ ሆኖ ማለት ነው። አዲስ አበባ በእነሱ አባባል የነሱ ጥቅም ያስከበረ የነሱን ጥቅም የሚያስጠብቅ ከአሁን በፊት እንደነበረው ሁሉ እነሱን የሚያገለግል ማለት ነው። ኦሮሞን የሚያገል ኦሮሞን የሚጨቁን አማርኛን የበላይ ቋንቋ የሚያደርግ የአማራን ባህል የከፍ የሚያደርግ የአማራና የሱን ደግሞ የነሱን አሽከሮች ተጠቃሚነት የሚያበረታታ እንደማለት ነው። እንግዲህ ወደ ኋላ ተመልሰን የኢትዮጵያን ጉዳይ ስንመለከት በጣም ትልቁ የኢትዮጵያ ችግር ወደፊትም በቀላሉ ሊቀረፍ የማይችለው ከታሪኳ ከአመሰራረቱ ጋር የተገናኘ ነው። ሂስቶሪካል ስቴት ፎርሜሽን ማለት ነው። ሰዎች ይሄንን ብዙ ጊዜ ሊዘነጉት እንደምን ብለው አጭበርብሮ ሊያልፉት ወደ ኋላ ያለፈውን ነገር ለምን ታወራላችሁ ለምን ታነሳላችሁ ይላሉ። በሌላ ጎኑ ደግሞ ተመልሰው እሱኑ የኋላውን እያነሱ ለስቴት ፎርሜሽን ምንልክ ሰበብ የሆኑትን እንደምንልክን ሲዘክሩት እንመለከታለን ማለት ነው። እስካሁን ድረስ ያለው ችግር ከዚህ ከኢትዮጵያ አፈጣጠር ጋር የተያያዘ ነው። ለምን ትናንትና የዛሬ መስረት ነው። ትናንትና ጥቅም ሲያገኙ የነበሩ ሰዎች በትምህርት በኢኮኖሚ አሁን የምታያቸው በጣም በአሸን የፈሉ የነሱ ሚዲያዎች ከትናንትና ጋር በተያያዘ ባገኙት ጥቅም እንትን ያለ ነው። በሙያ ወደፊት ቀርሞ መሄድ ከእንደዚህ ጋር የተያያዘ ነገር ነው። ስለዛሬ ስናወራ ትናንት በምን ውስጥ ሁኔታ ውስጥ አልፈን ነው እዚህ ጋር ደረስነው የሚለው ነገር ምንጊዜም ቢሆን ሊረሳ አይችልም። የአዲስ አበባም ጉዳይ ከዚሁ ጋር የተያያዘ ነው። አዲስ አበባ እንደሚባለው ከሆነ ኃይለ መለኮት እንደምንልክ አባት በእነሱ ትርክት ማለት ነው። በእነሱ ትርክት የልጅ ልጄ አንድ ቀን አዲስ አበባ የሚለውን ቦታ ይይዝና ከነሱ ለኦሮሞዎቹ ጌታ ይሆናል የሚል እንትን ነበራቸው። ወደፊት ትንግርት ማለት ነው። እና በዛ ላይ ተመርኩዘው ምኒልክ እንደምታወቀው እንግዲህ ቴዎድሮስ ነው በእስር ቤት ያሳደገው። እስር ቤት ካሳደገው በኋላ ወርቅቱ ደግሞ አስፈታችው እና ካስፈታችው በኋላ ደግሞ እሷን ወቅቶ እንደገና የቱለማን ኦሮሞዎች ወቅቶ ነው ያንን ቦታ የያዘው። ከምኒልክ በፊት በአመት 3 ጊዜ የቱለማን ኦሮሞዎች ለማጥፋት አባቶቹ አያቶቹ በአመት 3 ጊዜ ኦሮሞዎች ላይ ይዘምቱ ነበር። ዋናው የዘመቻው ተልኮ ኦሮሞዎችን አፈናቅሎ ኦሮሞዎች ይኖሩበት የነበረውን መሬት መያዝ ነው።
እንግዲህ ፖለቲካ በአለም ላይ የሚሰራው እዛም ወደ ሌላ ቦታ የመጨረሻ ግቡ የኢኮኖሚ ጥቅም ማግኘት ነው እና ኦሮሞን በጣም ረጅም ጊዜ ሲያፈናቅሉ ከቆዩ ጊዜ በኋላ ወደ 19ኛው ክፍለ ዘመን መጨረሻ ላይ አውሮፓዎች የምስራቅ አፍሪካንና ሌሎች ሀገሮችን የአፍሪካ ሀገሮችን ለመቀራመት ስሉ ምኒልክ አጋጣሚ አግኝቶ ከነጮች ራሽያን፣ እንግሊዝን፣ ፈረንሳይን፣ ጣሊያንን ሌሎች ሀገሮች ጨምሮ የጦር መሳሪያ እርዳታና እንዲሁም ደግሞ የእነሱን ጄኔራሎች እንትን አገኘ ማለት ነው አድቫይስ። በዚህ አድቫይስ ኦሮሞን ሊያሸንፍ ያልቻለውን በየአመቱ 3 ጊዜ ዝምትበት የነበሩና ሲሸነፍ የነበሩ ኦሮሞ ለረጅም ጊዜ ሲሸነፍ የነበረው የቱለማን ኦሮሞ ለመጀመሪያ ጊዜ በጣም መፍጀት ቻለ ማለት ነው። በዚህ ፍጅት የተነሳ ከጊዜ በኋላ በሄደ ቁጥር የሱ ጦር እዛ ላይ ሰፈረ። አዲስ አበባ ከተማ እንግዲህ ከተመ የመጨረሻ ማለት ነው። ማክተም ያው እንግዲህ የድል መጨረሻ ነው። እዛ ላይ ከተማዋ ላይ ከተሙ። የሱ ወታደሮች ሰፈሩ። እነሱ ወታደሮቹ ደግሞ አገልግሎት አስፈላጊ ስለሆነ የነሱ አገልጋዮች ከሰፈሩ። ወታደር እንደምታውቀው ከሆነ ከቤተሰቦቹም ጋር የመኖር አዝማሚያው በጣም ጥቂት ስለሆነ ሌሎች ሴክስ ኮመርሻል ለሴክስ ኮመርስ የሚሆኑ ለወታደሮቹ አገልጋይ ደግሞ ማስገባት ጀመረ። የአካባቢው ባህልም ተበላሸ ማለት ነው። የከተማው ባህል ተበላሸ፣ የአካባቢው ባህል ተበላሸ፣ ቋንቋው ተበላሸ። ኦሮሞን መግፋት፣ ኦሮሞ ራሱ ከተማውን መጥላት ጀመረ። ምክንያቱም ኦሮሞን የሚያንጸባርቅ ምንም ነገር የለም። አይተህ እንደሆነ በአብዛኛዎቹ እንደዚህ ትላልቅ የሚባሉ ከተሞች ውስጥ የነፍጠኛው ስርዓት በጣም በስቶ ስለነበረ ኦሮሞውን የሚገፋ ስለሆነ ኦሮሞ ከነዚህ ከተሞች ብዙ ይርቃል። እነሱም ያርቁታል፣ እሱም ደግሞ የሚመርጠው እሱን ነው። አዲስ አበባ ዛሬ ያለችበት ሁኔታን ከተመለከትን የነዚህ የምኒልክ ሰፋሪዎችን ጥቅም የሚያስጠብቅ ስርዓት በጣም ለረጅም ጊዜ ስለቆየ ኦልሞስት ከ150 ዓመት በላይ 150 ዓመት ማለት ደግሞ በጣም ብዙ ጄኔሬሽን ነው። እነዚህ ሰዎች ያንን ጥቅም ስለለመዱ በምንም ተአምር የአገሩን ባለቤት የነበረውን የኦሮሞ ህዝብ ባለቤትነት አክኖሌጅ የማድረግ ምንም አዝማሚያ አያሳዩ። እንደውም እንደሰማኸው ከኢንተርቪው እንደሰማኸው በምርጫ እናሸንፋለን ሳይሆን እንቀጣለን ነው ብለው ቃሉ ማሸነፍ ትንሽ የተሻለ ቃል ይመስለኛል። እንቀጣለን የሚለው ደግሞ ልክ እናስገባቸዋለን የፀሐይ አይነት ንግግር ነው የሚመስለው ማለት ነው። እንግዲህ ባለፉት አመታት የኦሮሞ ወጣቶች ቀሮች ትግል ሲያደርጉ የነበረው ለመቀጣት አይደለም። አሁን እየሄደ ያለው ሁኔታ በተቻለ መጠን በኦሮሚያ ከተሞች ሁሉ አዲስ አበባ ብቻ አይደለችም። አዲስ አበባ ለጊዜው ታርጌት ሆና በግልጽ ስለምታይ ከኦሮሚያም ደግሞ በጉልበት ተወስዳ የኦሮሚያ ኢንተረስት አለባት እየተባለ በጉልበት ስለተወሰደ ብቻ ነው እንጂ ሌሎች ከተሞችም እነሱ የሰፈሩባቸው ከተሞች በጣም ተመሳሳይ ችግሮች አሉ። እንኳን አዲስ አበባ ባለ ሄደ ገጠር ወደ ውጪ ማለት ነው ጎባ አካባቢ ስትሄድ ባለፈው ጊዜ ችግር የተፈጠረው በአገሩ የሚኖረው የኦሮሞ ህዝብ ሐውልት እንሰራለን ለኛ ጀግና ሲሉ ኖ መተከል ያለበት የምኒልክ ነው እንጂ የሀጂ አደም ሳዶ የአካባቢው ተወላጅና የህዝቡ ታጋይ መሆን የለበትም ብለው ነው ጭቅጭቅ ያነሱት። አሰላ ላይ ተመሳሳይ ችግር ነበር። ድሬዳዋ ላይ ተመሳሳይ ችግር ነው ያለው። ጅማ ላይ ተመሳሳይ ችግር ነው ያለው። ይሄ የሚያመለክተው በቅርብ ጊዜ ዶክተር አብይ የሚያቀነቅነው የፖለቲካ ዳይሬክሽን አቅጣጫ ለነፍጠኛው ለተሸነፈው ለነፍጠኛው አስተሳሰብ መንሰራራት ምልክት እየሰጠ ህዝቦች መካከል ግጭት እንድነሳሳ የሚያበረታታ ነው መስለኝ። የአዲስ አበባ ከተማ ጉዳይ ብቻ ሳይሆን የሌሎች የኦሮሚያ ከተሞችም አስተሳሰብ በእነሱ አስተሳሰብ ኦሮሞን ከከተሞች ነቅለን እኛ ራሳችን ስልጣን ይዘን ፖለቲክስ የሚሰራው መካከል ከተማ ስለሆነ ከከተማ ውጭ ያለው ማህበረሰብ ወደ ፓርላማ ቢመጣ ድምጽ ሰጥቶን እኛ ብቻ ነን ሁሉ ውሳኔ የምናስተላልፈው። ስለዚህ አሁን ባለው ስትራቴጂ ዲሞክራሲና ኤሌክሽን ወይም ምርጫ እንበል የሚመረጠው ደግሞ በአብዛኛው ከተማ ውስጥ ያለው ኦሮሞ ይሆናል። እንደዛ አይነት አሊያንስ እንፈጥርና ኦሮሞን ከመካከል ከከተሞች እንነቅላለን። ውሳኔዎች የሚተላለፉት በከተሞች በተለይም በአዲስ አበባ ስለሆነ ይሄንን ከያዝን የድሮውን ስርዓታችን እንዳለ መልሰን በዲሞክራሲ ስም አሁንም ወደፊት መመዝበር እንችላለን የሚል አቋም ያለው በጣም አጨቃጫቂና ወደፊትም ንትርክ ሊበዛበት ሌላም ግጭት ሊያመጣ የሚችል አካሄድ ሆኖ ነው የሚታየኝ። እንደው አቶ ጀማል እንግዲህ ስለ ፊንፊኔ ወይም ስለ አዲስ አበባ ከተነሳ እንግዲህ ቀድሞ እዛ ምድር ላይ ይኖሩ የነበሩ የኦሮሞ ባላባቶች ናቸው። እነ ሙንደነ ሙናቱፋ ያብቹ የገላን የተለያየ ነገሮች አሉና
ፍንፍኔ በኦሮሚያ ዙሪያ ተከባን ያለችው በኦሮሚያ መካከል ውስጥ ነው ያለችውና በምን በየትኛው አንፃር አማራ ፍንፍኔ የኔ ነው ብሎ ክሌም ማድረግ ይችላል እንዴት በምን መጠየቅስ ይችላል አሁን ያነሱ ዘርሶ የጎባ የተለያየ አካባቢ ባለፈው አመት የነበረው ግጭት ከምን የመጣ ነው የኦሮሞ ሊደሮች ባለስልጣናቶች ኦሮሞን ብሎ ተቀምጠዋልና ለምንስ የኦሮሞን ነገር ማረጋገጥ እስካሁን ድረስ አቃታቸው በተለይ የፍንፍኔ ጉዳይ ያጨቃጨቀ ነው ያለው አቶ ሌንጮለታ የተናገሩት ነገር አለ ቀድሞ ኦሮሞዎች ይኖሩ ነበር ከዛም በኋላ ሌሎች አልነበሩ በኦሮሞ ሲኖር ሌሎች የሉበትም እንደ ወታደር ነው የመጡት ብለዋል ይሄ ከሆነ ኦሮሞ የራሱ ከሆነ ለምን ማረጋገጥ አቃተው እስካሁን ድረስ በዛጥሩ ያቀር እንግዲህ በአለም ላይ አንድ ገቨርንመንት ወይም ደግሞ ሎካል አድሚኒስትሬሽን የራሱ በፌደራል ስቴት ውስጥ የራሱን ካፒታል ሲቲ የሚያስተዳድር ሪጂናል ገቨርንመንት ቢኖር የኦሮሚያ ብቻ ነው አዲስ አበባ የኦሮሚያ ዋና ከተማ ነች ነገር ግን የኦሮሚያ አዲስ አበባ በኦሮሚያ አትተዳደር በአለም ላይ የትም አካባቢ ሄደ የትም ሀገር በፌደራል ስቴት የሚተዳደሩ ሀገሮች በጠቅላላ የስቴቱ ካፒታል የስቴቱን ደግሞ የሚያስተዳድረው ስቴቱ ነው የሚገርመው ነገር የአዲስ አበባ ፕላን በጣም ለረጅም ጊዜ ፕላን ስለነበራቸው ትግሮች ወይም ወያኔዎቹ ስለ አዲስ አበባ በህገ መንግስቱ ላይ እንትኑን ሲያስቀምጡት አዲስ አበባን የማስፋፋት ህልምና የነሱ ሰዎች የማስፈር ህልም ስለነበራቸው ከኦሮሚያ አስተዳደር ውጪ እንድትሆን ለብቻ በፌደራል መንግስት የምትገዛ የምትተዳደር ወይም ደግሞ አካውንታቢሊቲው ለፌደራል መንግስት እንዲሆን አድርጎ ነው ያስቀመጡት ይህ ታስቦበት የተሰራ ነው አሁንም ያለው የኦሮሚያ መንግስት ኦፒዲዮ ነው እንደምታውቀው መሰረቱ ኦፒዲዮን ደግሞ ጠብጥሶ የሰራው ቲፒኤልኤፍ ነው ቲፒኤልኤፍ ደግሞ ኦፒዲዮን ሲሰራው የቲፒኤልኤፍ አገልጋይ እንጂ የኦሮሞ ህዝብ አገልጋይ ሆኖ አይደለም የሰራው ያ ታሪኩ እስካሁንም ከዛ ያልተቀየረ ስለሆነ አሁን ያለው መንግስትን በመጠኑ ከትግሬ የበላይነት ነፃ ወጣን ይበል እንጂ እነዚህ ነገሮች የመቀየር አቅሙ በጣም ደካማ መሆኑን ነው የምትመለከተው አንድ መንግስት ራሱ የሚያስተዳድረውን ከተማ የራሱን ካፒታል ሲቲ ራሱ ማስተዳደር አቅቶት እንግዲህ እንደ ሌሎች እንደዚህ ሲጨማለቁበት ነው የምትመለከተው ማለት ነው እንደዚህ የሚጨማለቁት ደግሞ በኦሮሚያ ስራ አይሁን የሚሉት የተወለዱበት አካባቢ ካየው እንደዚህ ለአዲስ አበባ እንናገራለን የሚሉት ጋዜጠኛውን ጨምሮ የአዲስ አበባ ሰዎች አይደሉም ራሳቸው አሁን አቶ ኢንጂነር ታከለ ኡማን የሚፈርጁት አዲስ አበባ ተወላጅ አይደለም ብሎ ነው የአዲስ አበባ ተወላጅ እንደሱም አይደሉም በመወለድ ከሆነ ማለት ነው በአብዛኛዎቹ እንደውም ግን መወለድ ብቻ ትርጉም አለው ምክንያቱም ጉዳዩ የመወለድ ጉዳይም አይደለም የአንድ ግለሰብ መወለድ አለመወለድ ጉዳይም አይደለም ጉዳዩ የህዝብ ነው የህዝብ የባለቤትነት ጥያቄ ነው አዲስ አበባ ቅድም እንዳልከው በታሪክ የኦሮሞ ነች ሁሉም ሰው ያውቃል እነሱም ራሳቸው ባይዘይ ብሉቶችን ቢባል የምኒልክ ጦር አማካሪ የነበረ የራሺያ ሰው ጀነራል ነበረ ጽፎታል ይሄንን የአዲስ አበባን ጉዳይ በሰፊው ጽፎታል በሱ መጽሐፍ ላይ እና አዲስ አበባን የምኒልክ ጦር ሲይዝ እሱ የሚመራው የሚያማክረው ጦር ሲይዝ በዛ አካባቢ ይኖሩ የነበሩ የገላን የአብቹ የየካ ኦሮሞዎች ቤታቸው ተቃጥሎ ንብረታቸው ተወርሶ ከብቶቻቸው እንዳለ አልቀው ነው ህዝብ ተጨፍጭፎ የደመሬት ይላል ዶክተር ጸጋዬ ይሄ ጉዳይ ብዙ ጊዜ ተሰምተህ እንደሆነ አዲስ አበባ የደመሬት ነች የኦሮሞ ደም ፈሶበት ሌሎቹ የሰፈሩባት ከተማ ነች እንግዲህ በታሪክ የኦሮሞ መሬት መሆኑ በግልጽ ይታወቃል የኦሮሞ መሬት አዲስ አበባ ብቻ አይደለም እንደዚህ በጉልበት እየተወሰደ ያለው ወሎ ለምሳሌ አይተህ እንደሆነ ኢቭን ራያን ጨምሮ ሰዎች አሁን ሲከራከሩበት ይሰማል የወሎን መሬት በጉልበት ነው የወሰዱት ወሎ ዛሬ እንደኔና እንዳንተ በአማርኛና በኦሮሞኛ ተነጋግረው መግባባት የማይችል ህዝብ ነው በአብዛኛው ያያል እንግዲህ ይሄ ግፍት የመጣው አሁን ጊዜ ጀምሮ አይደለም ኦልሞስት ለ300 አመታት ኦሮሞን ከአካባቢው ከመኖሪያው ለማፈናቀልና ለመግፋት ሲካሄድ የነበረ ነው የመጨረሻውና በጣም አሰቃቂው ግፍት የነበረው እንግዲህ ከወሎ በኋላ ቱለማ ላይ ነው የመጣው ማለት ነው አዲስ አበባ ዋና ምልክት ነች አዲስ አበባ የነሱ ማዘዣ ከኮማንዲንግ ሴንተር ስለሆነች ይህችን ሴንተር መልቀቅ አይፈልጉም
በተቻላቸው መጠን ከዚህ ሴንተር ኦሮሞ አራቅ የኦሮሞ አይደለችም ብሎ ሌላ ስም ሰይሞ በቅርብ ጊዜ እንደሆነ በረራ ነች ትባል የነበረው የሚለው ሁሉ ጀምሯል። እንግዲህ ከአሁን በፊት ለኦሮሞ ብቻ እንደጥቅሙ ይሆናል ነው። አሁን ደግሞ እንደውም ኦሮሞዎች ሲኖሩም አልነበረም የከተማውም ስም የነበረው በረራ ነው እንጂ አዲስ አበባም አይደለም ፍልፍኔም አይደለም የሚል ትርክት አምጥቷል። ምን ማለት ነው? ምን ማለት ነው? ማጭበርበር ነው። እንግዲህ ኦሮሞዎች ከመምጣታቸው በፊት እዚህ ከተማ የኛ ንጉሶች ይቀመጡባት ነበር በረራ የምትባል እና ኦሮሞዎች ኦሮሞ እንግዲህ ያው እነሱ መረራ የሚሉት በረሃራ የሚለውን ነው የእንትን ያስተካክለውት ማንበብ ከአለመቻል የመጣ ነገር ነው እንጂ እንደዛ የሚባል ነገር በፊንፊኔ ላይ የለም። whatever it is በረሃራ በለው ወይም ደግሞ በረራ በለው መሬቱ ብድሩ የኦሮሞ መሆኑን ሁሉም ሰው ያውቃል። ስለዚህ ይሄ ኢንፋክት የሚያመለክተው ምንድነው ውሸቱን በመደጋገም ልክ ፕሮፌሰር ፍቅሬ ነው መሰለኝ ይሄ ኢትዮጵያ ታሪክ ከ3000 ወደ 6000 ወደ ኋላ የወሰደው የ3000 አትሊስት ውሸት መሆኑን ሊያመላክት ነው። የ3000 ውሸት ከሆነ ደግሞ 6000 ውሸት ነው ማለት ነው። እንግዲህ የአዲስ አበባም ጉዳይ አሁን በፊት የዋሹ የነበረውን በረራም ብሎት ሌላ ተጨማሪ ውሸት ከማስመዝገብ ሌላ የሚቀይረው ነገር የለም። መሬቱ የኦሮሞ ነው። ይሄ ደግሞ ለዚህኛው ደግሞ ዋናው ማስረጃው በአካባቢው ጠቅላላውን ዙሪያውን የሚኖረው ዛሬም ኦሮሞ ነው። ሌላ ማህበረሰብ የለም። ኦሮሞ ሁሉም ሰው አፈናቅለው በአንድ ጊዜ ተግላላ አዲስ አበባን ከቦ ሊኖር አይችልም። ድሮውንም የነበረ ህዝብ ስለሆነ ነው እንጂ አንድ ማህበረሰብ ደግሞ ሁሉ እንዳለ ተፈናቅለው ሌላ ቦታ ሄዶ የኖረ ማህበረሰብ የለም ማለት ነው። እንግዲህ ሰፋሪዎቹ እንዴት ነው በአንድ ላይ ተሰፋት በኦሮሞ ህዝብ ተከቦ ነው ያሉት ማለት ነው። አዲስ አበባም ሌሎች ከተሞችን ከተመለከትኩ ሁሉም እንደ አይላንድ እንደ ደሴት በኦሮሞ ውስጥ የተቀመጡ የስደተኞች ከተሞች መሆናቸው በግልጽ ማየት ይቻላል ማለት ነው። አዲስ አበባም ከዚህ የተለየ አይደለም። የሀገሩ ባለቤት ኦሮሞ ነው። የሚለወጥ ነገር የለም። ለነገሩ የሚያስፈልገው ነገር ምንድነው? እነሱ የሚያወሩትን ማዳመጥ ሳይሆን እኛ ራሳችን ተዘናግቷል። የኛ ህዝብ አሁን እኔ እንደምታየኝ ከሆነ ባለፉት 7 እና 8 ወራት ጠቅላይ ሚኒስትሩ ኦሮሞ ነው አቶ ለማ ደግሞ ከህዝባችን ትግል ጋር ተቀላቅሏል በሚል እሳቤ ህዝቡ በጣም ተዘናግቷል። የኛ ቄሮች ጠይቁ የነበሩ ጥያቄዎች ሁሉ ዛሬ ወደ ኋላ ተስተው እንደውም የኦሮሚያን ድንበርና ምናምን አይደንቲቲ የሚያጠና አይነት ኮሚሽን ተመስርቶ ነው የምትመለከተው። ይሄ ሁሉ የኮሚሽኑ መሰረት እንደሚመስለኝ የአዲስ አበባንም ጉዳይ ሊያጠቃልል ነው ማለት ነው። ወደ ኋላ እየተከደ ነው ያለው። የኦሮሞዎች እንግዲህ የትግላቸው መቀጠል ያለባቸው መስለኛል። አሁን በእነሱ ላይ የሚንጫጩት ሁሉ በኦሮሞ ትግል ነፃ የወጡና እንድናገሩ አትሊስት ምክንያት የኦሮሞ ቄሮች ምክንያት የሆኗቸው ሰዎች ናቸው። ትግሉ መቀጠል አለበት። ትግሉ በጣም ወደ ድል ከተቃረበ በኋላ መሀል ላይ አይ ቲንክ በጣም ሃይጃክ ሊሆን ይመስለኛል። መልካም እንግዲህ የትግሉ ጉዳይ ሁላችንም የምናውቀው ነው። ያለውንም ነገር ያየን ያለ ነው። ለውጡንም ያየን ያለ ነው። ቀደም እንደው አቶ ጀማል ሲያነሱ ዶክተር አብይ የሚከተለው ጉዳይ ወደ እርስ በራስ መባላት እርስ በራስ ግጭት እየወሰደን ነው ብለዋል። የዶክተር አብይ የፖለቲካ ፊሎሶፊ በተለይ በኢትዮጵያ ላይ ያለው አመለካከት እንደው እንዴት ገመገሙት? እንዴት ይመለከቱታል? በጣም ጥሩ ጥያቄ ነው። አይ ቲንክ በጣም ትልቅ ችግር ሊሆን የሚችለው ወደፊትም በፊትም የነበረው የገዢዎች እሳቤ ነው። ወደፊትም በጣም ትልቅ ችግር እየሆነ የሚመጣው የነ ዶክተር አብይ አስተሳሰብ ነው። ሁሉ ነገር የሰው ልጆች በአክሽን የሚያደርጓቸው ነገሮች በተግባር የሚያደርጓቸው ነገሮች ከሀሳብ ነው የሚነሱት። የሚያስቡትን ነገር ደግሞ በአባባል በአረፍተ ነገራቸው ሲገልጹ ነው የምንመለከተው። የዶክተር አብይ አስተሳሰብ እስካሁን ድረስ ያለውን በአብዛኛው ማየት ይችላል። በአብዛኛው የዶክተር አብይ አስተሳሰብ ወደ ኋላ ነው የሚመለከተው። ወደ ኋላ ሲመለከት ደግሞ ከደርግም አልፎ የአጼዎቹ ስርዓት ውስጥ ነው የሚገባው። የአጼዎቹ ስርዓት ውስጥ ሲገባ ራሱን በራሱ ሲገልጽ ንጉስ ነኝ ምኞቱም እንደሆነ ያሳያል ማለት ነው። እናቱም የኢትዮጵያ 7ኛ ንጉስ ትሆናለች እንዳለችው ይህ እሳቤ ይህ አስተሳሰብ ቅድም ያልኩትን መሰረታዊ የሰዎችን እኩልነት ራሱን አክኖሌጅ የማያደርግ አንዱ ጌታ ሌላው ባሪያ፣ አንዱ ገዢ ሌላው ተገዢ፣ አንዱ
አንዱ የበታች አንዱ የበላይ አንዱ አዋቂ አንዱ ያላዋቂ ሁሉ ጊዜ ዶክተር አብይን ንግግሩን ከሰምተህ እንደሆነ በተለይ መብቶችን የሚጠይቁ ሰዎችን የህዝብን መብት የሚጠይቁትን ደግሞ ታርጌት አድርገው ያላዋቂዎች ሞኞች ቅሎች እያለን የሚሳደበው ይሄ አስተሳሰብ በጣም አስቸጋሪ አስተሳሰብ ነው። ይሄንን አስተሳሰብ ከሱ በፊት የነበረው የቲፒኤልኤፍ መንግስትን ሲያደርግ ነበር የመንግስቱ ኃይለ ማርያምን ሲያደርግ ነበር ይሄ አስተሳሰብ ወደቀ ኢንፋክት የዶክተር አብይ አስተሳሰብ የወደቀው በ1974 ነበር ምክንያቱም የአጼዎች አስተሳሰብ የወደቀው ያኔ ስለሆነ ዶክተር አብይ መንግስቱም ሊያደርገው ያልቻለውን ወይም ደግሞ ትቶት ያለፈውን ቲፒኤልኤፍን ትቶት ያለፈውን ስርዓት ወደ ኋላ ተመልሼ እገነባለሁ ባይ ይመስላል በአስተሳሰቡ ይሄንን ደግሞ መደመር የሚለው የፖለቲካ እሳቤውን ስትመለከት ኢምፔሪያል ኤክስፓንሽን መደመር የሚለው ከምን እንደምደመር የሚገልጽ ነገር የለውም የማንነት ፖለቲካዎችን ወይም ደግሞ የአይደንቲቲን በጣም የሚቃረን ሰው ነው አይደንቲቲ መኖርም የለበትም ብሎ የሚያስብ ሰው ይመስላል ለምሳሌ የኦሮሞን ማንነት ወይም ደግሞ ሰቦኑማ የኦሮሞ አይደንቲቲ ኦሮሞን ከትልቅ ህዝብነት ወደ መንደርተኝነት አስመልሷል ብሎ ነው የሚናገረው የአማራን ናሽናሊዝም ራይዚንግ ናሽናሊዝም ኦፍ አማራ እያደገ ያለውን የአማራ ብሔርተኝነት ማህበረሰቡ ራሱን ሊከላከል የሚያደርገውን ትግል ወደ መንደር ልትገቡ ነው እንደ ኦሮሞ እያለ ነው የሚኮንነው ስለዚህ የዶክተር አብይ አስተሳሰብ የሚያመላክተው አቅጣጫ ወዴት መሄድ እንደሚፈልግ የሚያመላክተው በአሲሚሌሽን ሁሉም ሰው ኢትዮጵያዊ ተብሎ ብቻ እንዲጠራ በሌሎች ማንነቶች በዛ ስር ሆነው ከተቻለ እንዲጨፈለቁ ካልተቻለ ደግሞ እንዲጠፉ በጉልበት ለማድረግ ነው የሚጥረው በጉልበት ለማድረግ የሚጥር መሆኑን የሚያመለክተው ደግሞ በቅርብ ጊዜ ያደረገው ንግግሮች በተለይ በኢትዮጵያ አንድነት ላይና ለውላነት ጥያቄ የሚያነሱ ኃይሎችን እንዳሽቃለን የሚል አይነት የማያዳግም እርምጃ እንወስዳለን እነዚህ አባባሎች በመንግስቱም ኃይለ ማርያም ጊዜ ነበሩ በቲፒኤልኤፍ ጊዜም ነበሩ አባባሎቹ ግን የህዝብን ትግል ሊገቱም አልቻሉም ሊያስቀሩም አልቻሉም በድልም መጎናጸፍ አላስቀሩም ኢንፋክት ዶክተር አብይ ዛሬ የኢትዮጵያ የመንግስት ቁንጮ ሊሆን የቻለው በኦሮሞ ናሽናሊዝም ምክንያት ነው በኢትዮጵያዊ ናሽናሊዝም ምክንያት አይደለም ዶክተር አብይ በራሱ አስተሳሰብ ስትመለከተው ወደ ኋላ ስለሚመለከት የትናንትናዎቹ ነጻዎች እንደነ ኃይለ ሥላሴን እንደነ ምኒልክን ለሱ ንዘራባቸው በተቻለው መጠን እየጣረ ስለሆነ ይህ አስተሳሰቡ የተቀመጠበትን ወንበር እንደመገዝገዝ እንደማለት ነው ለምን የኦሮሞ ናሽናሊዝም ወደ ስልጣን ያመጣው ሰውዬ ይሄ ወንበር ለኔ አልተመቸኝም ብሎ እየገዘገዘው ነው ማለት ነው የኦሮሞ ናሽናሊዝም መገዝገዝ ብቻ ሳይሆን ደግሞ ከሌሎች ማህበረሰቦችም ጋር ሊጋጭ ነው በዚህ ጉዳይ not only the ኦሮሞ ለምሳሌ በቅርብ ጊዜ የሲዳማ ህዝብ በሬፈረንደም እኛ ክልል ሆነን ራሳችን በራሳችን ማስተዳደር እንፈልጋለን ስል ለዚህ ጉዳይ ኮሚሽን አቋቁም ያለውና ተግባራዊ ሊሆንላቸው አይችልም የሲዳማ ጉዳይ ብቻ አይደለም በኢትዮጵያ ውስጥ በጉልበት የተካተቱ ሌሎች ህዝቦች በጠቅላላ ራሳቸውን በራሳቸው ማስተዳደር ስለሚፈልጉ በተለይ በደቡቡ የኢትዮጵያ ክልል ውስጥ አሁን ኢትዮጵያ ክልል የሚባለው ከ10 በላይ ህዝቦች ራሳቸውን ለማስተዳደር እየጠየቁ ነው ዶክተር አብይ ከህዝቡ በላይ አዋቂ ነኝ እናንተ ያልገባችሁ ደንቆሮዎች ናቸው ራሳቸውን ማስተዳደር የሚጠይቁት ስለዚህ ጸጥ ብላችሁ ኑሩ እኔ በኮሚሽን አስመጥቼ ገና መብታችሁ እንድረጋገጥ ነው እየሰራሁላችሁ የሚለው ነው ማለት ነው እንግዲህ አስተሳሰብ ከአጼያዊ አስተሳሰብ እኔ ነኝ የእናንተ አባት እናንተ ደግሞ የኔን አስተሳሰብ መቀበል ተቀባይ እንጂ ከዛ በላይ ማሰብ የማትችሉ እቃዎች ናቸው ወደምን ማህበረሰብን ህዝብን እንደ ህዝብ በጣም ወደታች የሚጫን አስተሳሰብ ነው የሚታየው እንደው ከዚህ ጋር እንዲያያይዙልኝ የምፈልገው አሁን ያነሱት በተለይ የፌደራሊዝም ላይ በተለይ በማንነት ላይ የተመሰረተች ወይም ፌደራሊዝም ናሽናሊዝም በማንነት ላይ የተመሰረተና በፌደራሊዝም ላይ በተለይ በኢትዮጵያዊነት ላይ የሚያመጣው ችግር እንደው ምንድነው አሁን ጠቅላይ ሚኒስትሩ እርሶ እንዳነሱት እንደሆነ በኢትዮጵያ ሉዓላዊነት ላይ አንደራደርም
የሚያነሳ ካለና ላሽቃለን እንደበድባለን ልክ እናስገባዋለን የሚሉት ነገሮች ያነሳሉ በተለይ የኦሮሞ ህዝብ ደግሞ አባቢያን ኦሮሞዳ እያለ ሞቷል በሌላ አንፃር ደግሞ አማራው ራሱ በአሁን ሰዓት እየተደራጀ ይገኛል የጠቅላይ ሚኒስትሩ ህልም እርስ በራሱ የሚጋጭ አይሆንም ከህዝቦች ሐሳብ ጋራ በጣም የሚጋጭ ነው ይሄንን ነው እያልኩ ያለሁት እስካሁን በኢትዮጵያ ውስጥ ሲደረግ የነበረው ትግል በጣም ሁለት መሰረታዊ የሆኑ ችግሮችን ለመፍታት ነበር ሁለቱም መሰረታዊ ችግሮች የተፈጠሩት አሁን ሳይሆን ኢትዮጵያ እንደ ኤምፓየር በጉልበት ስትመሰረት የተፈጠሩ ችግሮች ናቸው አንደኛው የመሬት ቅሚያ ነው ቅድም እንዳልነው እንደ አዲስ አበባ ሁሉ ሌሎች አካባቢዎችም በጉልበት ተቀምጠው ሌሎች ማህበረሰቦች በራሳቸው ሪሶርስ ወይም ደግሞ አንጡራ ሀብት መጠቀም ስላልቻሉ ትግሉ ዋነኛው የነበረው መሬትና በከርሰ ምድር የሚገኙ ሌሎች ማዕድናት እኛ የሀገር ባለቤትነንና መጠቀም ይገባናል የሚል ሐሳብ ነው የነበረው የመሬት ባለቤትነት የሀገር ባለቤትነት ጥያቄ አንዱና መሰረታዊ ችግሩም የተያያዘው ከምኒልክ ሰፋሪዎች ጋር በተያያዘ ሁኔታ ነው ማለት ነው የምኒልክ ጦር ሌሎች ህዝቦች ላይ ሰፍሮ የራሱን አገልጋዮች በህዝብ ላይ አዝምቶ ለሱ አገልጋይ ህዝቡ ሆኖ ባሪያ ሆኖ ሲያገለግል ስለነበረ ነው ይሄ አይገባንም የሚል ጥያቄ ነው አንድ ሁለተኛው ደግሞ የምኒልክ ሰፋሪዎች የራሳቸውን አይደንቲቲ ወይም ደግሞ ማንነት በሌሎች ላይ በመጫን የራሳቸው ባህል የራሳቸው ቋንቋ የራሳቸው የናናር ያስተሳሰብ ዘይቤ ህብረተሰቡ ውስጥ እንዲሰፍን ጥረት ሲያደርጉ ስለነበረ ሌሎች ህዝቦች ነው እኛ ይሄንን ልንቀበል አንችልም ቋንቋችንን ማሳደግ እንፈልጋለን ባህላችንን ማሳደግ እንፈልጋለን በራሳችን አስተሳሰብ በራሳችን እሴቶች መኖር እንፈልጋለን የሚል ግጭት ነው የነበረው የኢትዮጵያ መሰረታዊ ችግር ከተፈጥሮ ከኢምፓየሩ ተፈጥሮ ጋር የተያያዘ ነው ማለት ነው አሁን በረጅም ጊዜ ትግል ውስጥ አንደኛ የመሬት ጉዳይ እስከዛሬ ሙሉ በሙሉ መልስ ባለማግኘቱ መንግስት እንደ ባለቤት ሆኖ የመሬት ባለቤት ሆኖ ለሁሉም ሰው የሚሸጥ ለሁሉም ሰው የሚገዘግብ ሰው ህዝቦች ዛሬም ድረስ የራሳቸው መሬትና አገር ተጠቃሚ ሊሆን አልተፈታም የመሬት ጉዳይ አዲስ አበባንም ከወሰድክ በአዲስ አበባ ዙሪያም ከወሰድክ ከአዲስ አበባ ውጪም ከወሰድክ እስከዛሬም ድረስ የኦሮሞ መሬት በመንግስት ባለቤቶች ወይም ደግሞ በመንግስት ሰራተኞች እነሱ ለሚፈልጉት ገንዘብ ላላቸው ሰዎች ለውጪም ይሁን ለሀገር ውስጥ የሚሸጥ ነው ማለት ነው አልተፈታም የመሬት ጉዳይ ሁለተኛው የአይደንቲቲ ወይም የማንነት ጉዳይ ነው የባህልና የስነ ልቦና የታሪክ ጉዳይ ነው ማለት ነው ሁለተኛው ላይ ትግል ስለተደረገ ነበር የአማራ ባህል የበላይነት ስለነበረ ኢትዮጵያም የተመሰረተችው ደግሞ ከአማራው የግዢ ቡድን ስለነበረ እነሱ በተቻላቸው መጠን የሌሎች ህዝቦችን አስተሳሰብ እንኳን ለእግዚአብሔር የሚያላቸውን አመለካከት ለመቀየር በጣም ለረጅም ጊዜ ሰሩበት ነበር እኛ ከምናምንበት እምነት ውጪ ማመን አትችሉም እኛ ከምንናገረው ቋንቋ ውጪ መናገር አትችሉም እና ከምንለብሰው ልብስ ውጪ መልበስ አትችሉም ምግብ እኛ ከምንለው ውጪ መመገብ አትችሉም የሚል አስተሳሰብ ነበር ይሄንን ለመቀየር ሁሉም ህዝብ ከአማራው የገዢ መደብ ውጪ እንኳን ሌላውን ቀርቶ የአማራው በተቻለ መጠን ፍትሃዊነት የሚሰማቸው ሰዎች ኢትዮጵያ ውስጥ ያለው አስተሳሰብ ትክክል አይደለም ህዝቦች ማንነት ሊከበር ይገባል ኢትዮጵያ የህዝቦች እስር ቤት ሆና መቆየት የለባትም ብለው በጣም ለረጅም ጊዜ ትግል ሲደረግበት ነበር በ1990ዎቹ መጨረሻ አካባቢ በመጀመሪያ አካባቢ ይህ አስተሳሰብ ልቀት ስላገኘ የነ ኮሎኔል መንግስቱ አስተዳደር ኢትዮጵያ ወይም ሞት ወይም ደግሞ ኢትዮጵያ ትቅደም የሚለው ልሳካና ለእንትን ማለት ስላልቻለ የማህበረሰቦችን ጥያቄ መመለስም ስላልቻለ ወደቀ ማለት ከዛ በኋላ ያለው ዶክተር አብይም ያሉበት ኦፒዲዮን ጨምሮ አገሪቷን የሚያስተዳድሩት በብሔረሰብ ላይ የተመሰረቱ ድርጅቶች ናቸው ኢህአዴግ ምንም እንኳን ወያኔዎች ተርትፎ በስራቸው ሌሎች 4-3 ድርጅቶችም በማህበረሰቦች ማንነት ላይ የተመሰረቱ ናቸው ከዛ ውጪም ሌሎች ያሉ ድርጅቶች በማንነት ላይ የተመሰረቱ ናቸው የአንድነት ኃይሎች ነን ብለው የተመሰረቱ ሌሎች ድርጅቶች ስትመለከት በ80% ወይም 90% የሚሆነው የአማራ የገዢ መደብ ወይም ደግሞ ከዛ ተጠቃሚ የሆኑ ግለሰቦች ናቸው የምታየው እነሱም ራሳቸው እርስ አይግባቡም ምክንያቱም በባህላቸው አንድ ሰው ንጉስ መሆን ስላለበት በባህላቸው የባሪያና ተገዢና ገዢ ስለሆነ አንዱ ብቻ ከነሱ ውስጥ ንጉስ መሆን ስለሚፈልግ ሁሌ ወደ 60 የሚሆኑ የራሳቸው ድርጅቶች አላቸው ማለት ነው
ይሄንን ወደ ኋላ ቀር የሆነ አንድን ማህበረሰብ እንኳን ሊያግባባ ያልቻለና በስልሳ ድርጅቶች የከፋፈለውን የአሽከር የሎሌና የጌታ ስርዓት ወደ ኋላ ተመልሶ ነው ዶክተር አብይ አሁን እንግዲህ ያከነከነ ያለው ኢትዮጵያ ውስጥ የመደመር እሳቤው በሱ አስተሳሰብ ሁሉም ነገር ተጨፍልቆ አንድ መሆን እንግዲህ የመደመር እሳቤው ሊሰራ አልቻለም እስካሁን ድረስ ስለዚህ ሌሎች ማህበረሰቦችም ወደት ነው የመጡት አያማራውን ከሺ መደብ ጨምሮ ማለት ነው በኢራፓና በመይሶን ጊዜ ሲፋጁ የነበሩ የድሮ ሰዎች ካልሆኑ በስተቀር ወጣቱ የአማራ ምሁር እኛ አማራንን ኢትዮጵያ የምትባለው አገር የንግድ ትርፍ የሰዎች የሚጠቀሙባት ብቻ ሆናለች በአማራ አስተዳደር ሲባል በነበረበት ጊዜ የአማራ ህዝብ ተጠቃሚ አልነበረም የቲፒኤልኤፍ ግዛት በነበረበት ጊዜም የአማራ ህዝብ ተጠቃሚ አይደለም ስለዚህ ኢትዮጵያ የንግድ ምልክት ለገዢዎቿ ብቻ የንግድ ምልክት ከመሆን አልፋ የአማራውን ማህበረሰብ ስላልጠቀመች በተለይም ደግሞ በቲፒኤልኤፍ ዘመን እንድትጠቃ ስላደረገች እኛም እንደሌሎቹ ማህበረሰቦች ራሳችንን ለመከላከል በማንነት ላይ በተመሰረተ እሳቤ አማራ ሆነን እንደራጃለን ብለው ነው የተነሱት ይህንን እሳቤ ዶክተር አብይ እስካሁን ድረስ መረዳትም አልቻለም in fact is not realist አገሪቱ ወደ የሄደች እንደሆነ ማህበረሰቦች ወደ ያደጉ እንደሆነ በአስተሳሰብ ሊያይ አልቻለም እንደውም አማራ አካባቢ ሄደው ሲኮንናቸው ነበር ለምን አማራንን ብላችሁ ትታገላላችሁ በሚል አንድ ህዝብ አንድ ማህበረሰብ በማንነቱ ሲጨፈጨፍ ዝም ብሎ ቁጭ ብሎ ሊያይ አይችልም የኦሮሞም ትግል ከዚህ ነው የተነሳው የቲፒኤልኤፍም ትግል የትግራይ ህዝብ በዚህ በደሉ ነው የተነሳው የኡጋዴንም የሌሎች ማህበረሰቦችም ዛሬም ያለው ወደ በራሴ ላስተዳድር ክልል ነው ብሎ ጥያቄ የተነሳው በመጨቆን ነው ሶ መፍትሄው የሚሆነው በጉልበት አንድ ላይ ደምረን አቅፈን እንይዛለን የሚለው ሳይሆን ህዝቦች የሚጠይቋቸው ጥያቄዎች ህዝቡን አዳምጦ ህዝቡ ራሱን በራሱ ለማስተዳደር ያለውን መብት ማክበር ነው ማስተዳደር ራሱን በራሱ ማስተዳደር ብቻ አይደለም እኮ የህዝብ መብት መከበር ማለት ነው ኢትዮጵያን ኮንስቲቱሽን እናከብራለን ዶክተር አብይ ለምሳሌ አንዳንድ በህገ መንግስቱን የምታከብሩ ከሆነ ከኛ ጋር ተወዳድራችሁ ስልጣን ልትይዙ ትችላላችሁ ይላል አንዱ የህገ መንግስቱ አርቲክል ደግሞ አርቲክል 39 ይሄ ማለት ማንኛውም ማህበረሰብ ጭቆና ወይም በደል ተሰማኝ ካለ በፈለገው ጊዜ በሚያመቸው ጊዜ በሚመርጠው ጊዜ ሪፈረንደም ምንድነው በአማርኛ ነፃነቱን በህዝበ ውሳኔ አይጎተት በህዝበ ውሳኔ የራስን እድል በራስ መወሰን ይችላል ነው የሚለው የዶክተር አብይ የኢትዮጵያን አንድነት ጥያቄ ውስጥ የምታስገቡ ሰዎች ካላችሁ እንጨፈልቃለን እንደፈጥጣለን የሚለው አርቲክል 39 ራሱን እንደሌለ የሚያደርግ ነው ማለት ነው አርቲክል 39 የግድ መኖር አያስፈልግም ደግሞ የአንድ ማህበረሰብ የራሱን እድል በራሱ ለማስፈጸም በሌሎች ሀገሮችም አርቲክል 39 ሳይኖር ነው ህዝቦች የራሳቸውን እድል በራሳቸው ይወስኑት ሶ አሁን ዋናው ነገር የምንመለከተው ማህበረሰቡ የሚሄድበት አቅጣጫና ዶክተር አብይ ሊወስደው የሚሄደው አቅጣጫ በጣም በተቃራኒ ነው ያለው ዶክተር አብይ ወደ ምኒልክና ወደ ኃይለ ሥላሴ ዘመን መመለስ ይፈልጋል ህብረተሰቡ ደግሞ ከአሁን በፊት ከነበረው የደርግም ወይም ደግሞ ከወያኔ ስርዓት የተሻለ ማንነታችን ተገብሮ በራሳችን ሀብትና ንብረት ተጠቃሚ እንድንሆን ምን ነው በማህበረሰቡ ውስጥ ያለው የአማራውንም ወጣቶች ጨምሮ ማለት ነው ሶ ትልቅ ችግር የሚሆነው የዛች አገር ችግር ሁሉ የሚፈጠረው በመሪዎች ነው ብያለሁ ምክንያቱም መሪዎች የማህበረሰቡን ፍላጎት ሳይሆን የሚከተሉት የራሳቸውን ራዕይ ብሎ በዶክተር አብይ ራዕይ ህዝቦች እንዲጋጩ በጣም መሰረታዊ ትልቁን የኢትዮጵያን ችግር ወደፊት አይቶ ከመፍታት ይልቅ ወደ ኋላ የሚመለስ ስለሆነ በህዝቦች መካከል በመንግስትና ህዝብ መካከል በጣም ትልቅ ተቃርኖ የሚያመጣና አስቸጋሪ የሆነ ሁኔታ ውስጥ ሊከት የሚችል ነው ሆኖ ነው የሚታየኝ መልካም እስኪ በዚህ ዜማ ረፍትና አድርግ አባገዳዎች ኦፒዲዮንና የኦሮሞ ነጻነትን ግንባር ቶክስ እንዲያቆሙ እንዲደራደሩ ካደረጉ በኋላ የኢትዮጵያ መከላከያ ሰራዊት ኦነግን እየፈለገ እየደበደበን ይገኛል ይላሉ በመራብ በኩል ያለው የጦር አዛዥ እንደገለጸው ከሆነ
አባገዳም እርቁን እንቀበላለን ካሉ በኋላም ወይም ኃላፊነቱን ከወሰዱ በኋላ የኢትዮጵያ መከላከያ ሰራዊት ህዝብን እየገደለ እየደፈረ ንብረት እየዘረፈ እኛለም እየተኮሰ ይገኛሉ የታሉ አባገዳዎች ይላሉ አሻማጋዮቹን ቅሬታ አላችሁ ወይ ተብሎ ሲጠየቁ ጃልመሮ እንዳሉት ከሆነ አሻማጋዮቹ ራሳቸው ሌላ አሻማጋይ ይፈልጋሉ ብለዋል ጃልመሮ ሙዚቃው አየር ላይ ያለ መልካም ቆይታ
ተወዳጁን ድምጻዊ ቢሳ ሶሎና ረጋሳን ስለ ዜማው ከልብ እናመሰግናለን። አቶ ጀማል በምዕራብ በኩል የሚንቀሳቀሰው ወይም የምዕራብ ጦር እዝ አዛዥ ጃልመሮ ተብሎ የሚታወቀው ለአሜሪካን ሬዲዮ በሰጠው ቃለ ምልልስ ላይ የኦፒዶና ወይም ኦዲፒና ኦነግ የሰላም ማውረድ ወይም ቶክስ የማቆም ስምምነት ካደረጉ በኋላ ባባገዳ አማካኝነት የኢትዮጵያ መከላከያ ሰራዊት እየሄደ እንደሚደበድባቸውና ህዝብንም ያሰቃየ እንዳለ ገልጾ በአሸማጋዮች ላይ ቅሬታ አላችሁ ወይ ተብሎ ሲጠየቅ አሸማጋዮቹ ራሳቸው ሌላ አሸማጋይ ያስፈልጋቸዋል ብሎ ገልጿል። ሌላው ከዛ ላይ ሱራሱ የገለጸው እንደዚህ እየተደበደብን እየተወጋን ይያለ በምን አንፃር ነው ቁጭ ብለን ልንነጋገር የምንችለው? ወደን ሳይሆን ጦርነት ውስጥ የገባ ነው ራሳችንን ለማዳን ራሳችንን ለመከላከል ያደረግነው ያለነው ነገር ነው ብለዋል። እንግዲህ የኔ ጥያቄ ለርሶ የሚሆነው የአባገዳ እንግዲህ አባገዳ ትዕዛዝ ሁለቱም ድርጅቶች ማክበር ነበረባቸው። ግን አባገዳ ደግሞ በሌላ አንፃር የኢትዮጵያ መከላከያ ሰራዊት ሄዶ ውጊያ ሲያካሂድ ወጥተው አቁሙ ብሎ መግለጽ ለምንስ አቆመ? ለምን አቃታቸው? እርቁስ እውነት እንደው ገለልተኛ ነው ማለትስ ይቻላል? ከምንስ አንፃር ነው ሌላ አሸማጋይ ያስፈልጋቸዋል ማለትስ? ጃልሞሮን እንትን አስተሳሰብ የሱን አስተያየት ያው ለራሱ ተዋዋለሁኝ። ግን የራሴን አስተያየት መስጠት ነው የምፈልገው። ምክንያቱም ኢንዲፔንደንት የሆነ ሰዎች ስለሆነ እሱም በራሱ ምልከታ ገልጾታል። እኔ ደግሞ በሚመለከተው ሁኔታ ቢገልጽ በጣም ደስ ይለኛል። እንደምመለከተው ከሆነ የችግሩ መሰረት ችግር ከሆነ ማለት ነው አለማግባባት ከሆነ ሁኔታውን በሰፊው አለመመልከት ሊሆን ይችላል። እንዳየሁት ከሆነ ግን እርቁን ከአባገዳ ወይም ደግሞ ከኦሮሞ ባህላዊ አካሄድ ውጪ ሁለቱን ኃይሎች ሊያስታርቅ የሚችል ሌላ ኃይል ያለ አይመስልኝም። ሌላ እድል ያለ አይመስልኝም። ነጮችም ገብቶበት ሊያስታርቁ አይችሉም። ሌላ ማህበረሰብ ገብቶበት ሊያስታርቅ አይችልም። ሁለቱም እርስ በርስ ደግሞ መቀራረብ አልቻሉም። ስለዚህ ያለው አማራጭ እኛ እንደ ህዝብ ባለን ባህል በተለይም ባገዳዎቹ በሃይማኖት መሪዎቹ በኦሮሞ ምሁራን በአደሲንጆቹ በሁሉም የታጀበው አይነት እርቅ መደረጉ ወይም ደግሞ ሙከራ መደረጉ ቢከሽፍ እንኳን ማለት ነው አንድ ያለን አማራጭ ወደ ሰላም ለመሄድ ያለን አማራጭ መሰረታዊ የራሳችን ባህል ስለሆነ ኦሮሞ የራሱን ነገር በራሱ ሳይቆጣጥሮ ጥፋቶች እንዳይከሰቱ ማድረግ መሞከሩ በጣም ትክክለኛ እርምጃ አድርጌ ነው የምወስደው። ከዚህም በላይ ደግሞ አባገዳ የገዳ ስርዓት ለኦሮሞ ህዝብ መሰረት ነው። የኦሮሞ ህዝብ የፖለቲካ ምሳቤ ባህላዊ ምሳቤ የኢኮኖሚ መስተሳሰቦች ማህበረሰባዊ ግንኙነቶችን ከገዳ ነው የሚመነጩት። አባገዳ የስርዓቱን እንግዲህ ኦሮሞ ህዝብ እንደ ማንነቱ ነው የሚመለከተው ማለት ነው። የምንኮራበትን በአለም ላይ በዛሬ ጊዜ ከሰው ልጆች ጥሮች ፈጠራዎች በጣም ቀድሞ የተገኘውና ዲሞክራሲያዊ ስርዓት ተብሎ የተመዘገበው በዚህ ምክንያት ልንኮራበትን የምንችለው ስርዓታችን ነው ማለት ነው። ያኮራናል።
ኢንፋክት የኦሮሞ ህዝብ ታሪክ ድል ነው የሚያሳየው በየሲጋጩ የነበሩ ሁለቱም ኃይሎች በአንድ ጊዜ በአባገዳዎቹ በህዝቡም ትብብር ይሄን ማካሄድ አትችሉም ኦሮሚያ በኦሮሞ ልጆች መካከል ግጭት የጦርነት አውድማ መሆን የለባትም ብሎ ሲናገሩ የተወሰነ እንትን መስማት መቻሎች ራሱ ለኦሮሞ ህዝብ ትልቅ ታላቅ ድል አድርጌ ነው የሚወስደው አሁን እንግዲህ የአካሄዱ ጉዳይ ላይ ችግሮች ሊፈጠሩ ይችላሉ የአካሄዱ ችግሮች የሚፈጠሩት ደግሞ በኢትዮጵያ የአገዛዝ ስርዓት አስተሳሰብ የተነሳ በጣም ብዙ ችግሮች ሊነሱ ይችላሉ አንደኛ ባለፉት 150 ዓመታት ውስጥ የአባገዳው ስርዓት ራሱ የገዳው ስርዓት ራሱ በኢትዮጵያ በኦሮሞ ፖለቲካዊ ኑሮ ውስጥ ብዙ ተጽዕኖ አልነበረው እንደውም እንደጠፋ ተደርጎ ሲሰራበት ነበር የኢትዮጵያ መንግስት አሁን ያለው ምንም እንኳን የኦሮሞ ልጆች ቢሆኑ ዶክተር አብይም ኦቦለማም ኦሮሞ ቢሆኑም የገዳን ስርዓት ሙሉ በሙሉ የማያከብሩና የራሳቸውን ለበላይነት ከገዳ ስርዓት በላይ ከገዳው አስተዳደር በላይ እኛ የበላይ ነን እናንተ ስለ ፖለቲካ ጉዳይ ምን አገባችሁ ገዳ ታሪካዊ የሆነ የትራዲሽን የባህል ጉዳይ እንጂ የፖለቲካ አስተዳደር ውስጥ የማህበራዊ እሴቶች ውስጥ ሊገባ አይገባም ወይም ደግሞ የኢኮኖሚያዊ ጉዳዮች ውስጥ ሊገባ አይገባም ብለው በንቀት ሊመለከቱት ይችላሉ ይሄ እነሱ በራሳቸው የሚያደርጉት ነገር ሳይሆን የኢትዮጵያ መንግስት ሙሉ በሙሉ የተመሰረተው የኦሮሞ ህዝብ ባህል በማስከስ ላይ ስለሆነ በተለይም ደግሞ የገዳ ኢንስቲትዩሽን ተበልሶ የሚቋቋም ከሆነ የኢትዮጵያ መንግስታት የበላይነት በኦሮሚያና በኦሮሞ አካባቢ ሊያከትም መሆኑ ይታወቃል ይህ አይነት ፍራቻ ስላለ ሌላ አውቶሪቲ በኦሮሞ ውስጥ በተጨማሪ ህዝብ የኔ ነው የሚለው ተቋም ከመንግስት በላይ የተቀባይነት የሚያገኝ የገዳ ስርዓት የሚመጣ ከሆነ እኛ ኢሬሌቫንት ልንሆን እንችላለን የምናዘውም ወታደር በእነሱ ትዕዛዝ የሚቆም ከሆነ የእስር ቤቶችን በእነሱ ትዕዛዝ የሚፈቱና ሰዎች የሚከፈቱ ከሆነ ሁለት መንግስት በእኛ በዚህ ሀገር ሊኖር ነው እኛ የኛ መንግስትነታችን ይቀራል ሁለት መንግስት ኦሮሞ ህዝብ ደግሞ ስለማይቀበል የራሱን ባህልና እሴት ከኢትዮጵያ መንግስት የበለጠ የገዳውን ስርዓት ህዝቡ ሊከተል ስለሚችል እኛ ኢሬሌቫንት ልንሆን እንችላለን የሚል ፍራቻ በኢትዮጵያ መንግስታት ውስጥ ድሮም ነበረ ዛሬም ያለ ነገር ይመስለኛል በዚህ የተነሳ የአባገዳዎቹን የአማካራ የሽምግልናውን በእጃቸው የያዙት ላይ ጫና ለማድረግ የሚሞከር ይመስለኛል ጊዜ ተወስዶ ለነሱ እውቅና ባለመስጠት እነሱ አዲስ አበባ አካባቢ ሊቆዩ እንዳይችሉ በማድረግ የኢኮኖሚ ክልከላ በማድረግ ሰዎች የሚበሉት የሚጠጡት ምክንያቱም ፈንድ ያስፈልጋል ለዚህ ነገር ከኦሮሚያ ሰፊ ግዛት ነው የመጡት ሰዎች አካባቢ ነው የመጡት ለ54 ሰዎች የምትከልበው የምታበላው ነገር ያስፈልጋል ማለት ነው እዛ ሊቆዩ አይችሉም የራሳቸውን ንብረት ደግሞ ሽጦ የመጡ ሰዎች ናቸው ያልቃል መንግስት እንደዚህ አይነት ጫና በመፍጠር ሸማግሌዎቹን ራሳቸውን ወይም ደግሞ የአባገዳዎችን በመበታተን ሀደ ሲንቆችን በመበታተን ሌሎች የኮሚቴ አባላትን በመበታተን ለነሱ ይስማሙናል የሚሉትን በቁጥር አናሳ የሆኑ ሰዎችን እዛ በማስቀረት ወይም ሌላ ተነኪ በማስቀመጥ ሌላ ነገር ሊሰራ ይችል ይሆናል እንግዲህ ይህ አስተሳሰብ የሚገናኘው አሁንም ምንድነው የኢትዮጵያ ታሪካዊ ችግር ከሆኑት ነገሮች አንዱ ነው በባህል ደረጃ በአስተዳደር ደረጃ የኦሮሞ ህዝብ የገዳን ስርዓት የሚቀበል ስለሆነ እነሱ ደግሞ ችግሩን የሚፈቱ ከሆነ ከኛ በላይ ተሰሚነታቸው እየተነከረ ይሄዳልና ይሄንን ነገር ባናደርግ ጥሩ ነው ብሎ በታክቲክ ደረጃ የሚያስቡ ሰዎች በስርዓቱ ውስጥ በአገዛዙ ውስጥ ይኖራሉ የሚል ግምት አለኝ ከዚህም በተጨማሪ ደግሞ ጊዜ እየወሰዱ በሄዱ ቁጥር የኢትዮጵያ የመከላከያ የሚባለው በህዝቦች ላይ እርምጃ ይወስዳል ማለት ነው ወይም ደግሞ አሁን ጃልመሮ ያሉት በኦሮሞ ወታደሮችና በኢትዮጵያ መንግስት ወታደሮች መካከል ፍጥጫ እንዲቀጥል ሊያደርጉ ይችላሉ መንግስት ይሄንን ሲያደርግ ተስፋ ለማስቆረጥ ጊዜ ወስዶ ሽማግሌዎቹን ከዛ ወይም ደግሞ አሸማጋዮቹን ከዛ አካባቢ በማራቅ ከማሻገማገል ከሚችሉበት አካባቢ በማራቅ ህዝቡ ተስፋ ቆርጦ እንደገና ወደ ጦርነት ከተመለሰ እንዳሽቃለን የሚል ያስተሳሰብ የቅድሙ አስተሳሰብ አለ እንግዲህ የዶክተር አብይ ማንኛውንም ኃይል እኛ በጉልበት መመለስ እንችላለን የሚለው አስተሳሰብ ከዚህ ጋር ይያያዝና ኦኬ እርቁ ካልተሳካ እኛ ጉልበት ስላለን ማሽነሪው የጦር መሳሪያው በእኛ እጅ ስለሆነ መከላከያው በእኛ እጅ ስለሆነ አውሮፕላኑ በእኛ እጅ ስለሆነ
በተቃራኒ ባለው የኦኤልኤፍ ወታደሮች ላይ በተለያየ ሽሮች እኛ ድል ማግኘት እንችላለን ዶክመንተሪ ሁሉ እንደ ወያኔው ዘመን በእንትን በማለት ህዝብ ሲፈጁ የነበሩ ሲጨርሱ የነበሩ እነዚህ ናቸው ብሎ ለህዝብ በማሳየት ስም በማጥፋት ከመሳሪያ ጋር ተጋግዞ እንደዚህ አይነት እንትን አቅጣጫ የያዘ አካሄድ ለማሄድ ያዘመመ ይመስላል ማለት ነው። እስካሁን ድረስ እንግዲህ ባለፈው ጊዜ እንትኑ ኮሚቴ ያለው በ20 ቀናት ውስጥ ከአትሊስት ከወቦ ጋር እንገናኛለን ብሎ ነበረ። እነሱም መንቀሳቀስ የቻሉም አይመስለኝም። ይሄ ደግሞ የመንግስትም እንትን ያሳያል ማለት ነው። መንግስት እያገረገረ መሆኑን ያሳያል ማለት ነው። እንደሚመስለኝ ከሆነ ኦኤልኤፍን እነሱ አሁን በጣም ጠርጥሯል። የወሰደው የታክቲክ አቀራረብ ወቦን ለኦሮሞ ህዝብ ሰጥቻለሁኝ ለአባገዳዎች ሰጥቻለሁ ያለውን የኦኤልኤፍን አመራር አባባል አልወደዱትም እንደሚመስለኝ። እንደውም በሁለተኛ ቀኑ ዶክተር አለሙ ስሜ ኦኤልኤፍ ወታደሮቹን ማስፈታት ስላልፈለገ ነው ወደ ኦሮሞ ህዝብና ወደ አባገዳዎች የሰጠው የሚል አይነት ፕሮፓጋንዳ ሁሉ ጀምሮ ነበር። እንደሚመስለኝ ከሆነ ይህ የኦኤልኤፍን ተሰሚነት በማህበረሰቡ ውስጥ መልሶ እንደገና ይገነባል ብሎ ስለሚሰጉ ያንን ለማስቀረትና በጦርነት በፍጥጫ በጉልበት እናሸንፋለን የሚል አስተሳሰብ ኢንተርናሊ ምናልባት ዶክተር አብይም ባያምንበትም ያ አይነት አስተሳሰብ ያለ ይመስለኛል በመንግስት ውስጥ። ለዚህ ደግሞ አጫቃጫቂ አስቸጋሪ የሆኑ ነገሮችን እናያለን በቅርብ ጊዜ በተለይ በአባገዳ ላይ በአባገዳ ሰንበቶ ላይ ግሩፕ ለመፍጠር እየተሞከረ እንደሆነ ይሰማል። ግሩፑን ደግሞ ሊፈጥሩበት የሚፈልጉት የቱለማ አባገዳ አሁን አዲሱን በመጠቀም አዲሱ አባገዳ አንተ ነህና በየነሰንበቱ ምን አገባው በዚህ እርቅ ውስጥ አንተ ነህ በዚህ ቦታ መተካት ያለብህ እያሉ ከግፊት እያደረጉም እንደሆነ ይሰማል። ሰውየው ደግሞ ለአገዛዙ በጣም ቅርበት ያለውና እነሱ ተወካይ ነው ተብሎ የሚገመት አይነት ሰው ነው። ስለዚህ ችግሩን እየፈጠረ ያለው የሚመስለኝ በራስ ያለመተማመን የመንግስት እንትኖች በራሳቸው ስለማይተማመኑ ህዝቡ የወደደውን ህዝቡ የተቀበለውን የእርቅ አካሄድ ለማጨናገፍ የሚደረግ ሙከራ ይመስለኛል። ይህ ደግሞ የኦሮሞ ህዝብ በንቃት የሚከታተሉና እንትን ብለው ስለሆነ የሚሆን አይመስለኝም። እንደውም የባሰውን ለነ ዶክተር አብይና ለአቶ ለማ አስቸጋሪ ሁኔታ ውስጥ የሚከታቸው ከፖለቲካ ሂሳቢውን በተጨማሪ በእርምጃም የኦሮሞ ማንነትን ተከትሎ እርቅም የፈጥሩ የማይፈልጉ ሰዎች መሆናቸውን ከታየ የኦሮሞ ህዝብ ቀጣይ ትግሉ ምን መሆን እንዳለበት ሊያስብበት እንደሚገባ የሚያገናዝብ ሊሆን ይችላል ብዬ ነው የምገምተው። መልካም እንግዲህ አጠር እያደረጉ እንዲመልሱልኝ ፈልጋለሁኝ። እንደው እስኪ ስለ ጠቅላይ ሚኒስትር ዶክተር አብይ ስለ ሚዲያ ያላቸው አመለካከት እንዴት ገመገሙት? በተለይ የሌላ ሚዲያን የማሞገስ የጋዜጠኝነትንና በአሁን ባለው የኦፒዶ ወይም የኢህአዲግና ጋዜጠኝነትን እንዴት አዩት? የዶክተር አብይ ስለ ሚዲያ ያላቸው አመለካከት እንዴት ነው? በጣም ደስ ይለኛል። እንግዲህ ቅድም እንዳልኩት የዶክተር አብይ ዋናው የፖለቲካ ፊሎሶፊ የመደመር ወይም ደግሞ አንድ ላይ የመጨፍለቅ እሳቤ ነው የሚታየው። የማህበረሰቦችን ማንነት የማይቀበል የራስን በራስ አስተዳደር የማይቀበል አይነት የሆነ ነው እየታየ ያለው። ለዚህ ደግሞ በጣም ብዙ ምልክቶች ይታያሉ። በቅድም እንዳልኩት በደቡብ የኢትዮጵያ ክፍል ህዝቦች ራሳችንን በራሳችን እናስተዳደር የሚል ጥያቄ እያቀረቡ ነው። በሰሜኑም በራያም እንዲሁም ደግሞ በወልቃይት በሌሎችም አካባቢ በትግራይም በአማራ ክልሎችን ራሳችንን በራሳችን እናስተዳድረን የሚሉ ጥያቄዎች በጣም ብዙ እየተነሱ ነው። ዶክተር አብይ ከህዝቡ ጥያቄ በተቃራኒ ቆሞ ነው ያለው። የመደመር እሳቤው የመጨፍለቁ እንደማለት ነው። መደመር ይበለው እንጂ እሱ የሚደመረው አንድ አይነት ነገር ስለሆነ ነው። አንድና አንድ የምትደምረው አንድ በቆሎ ከአንድ በቆሎ ጋር ነው፣ ወይም አንድ አሰር ከአንድ አሰር ነው እንጂ ዝም ብለህ አትጨማልቅም ማለት ነው አንድ ላይ። የመጨፍለቁ እሳቤ እስካሁንም ድረስ በጣም አስቸግሮታል። ይህ እሳቤ በሚዲያም ላይ ሲንጸባረቅ ትመለከታለህ። እንደ ዶክተር አብይ አገላለጽ ለህዝቦች መብቶች የቆሙ እንደ ሰይፈ ነበልባል ኦኤንን የትግራይ ቴሌቪዥን ወይም ሌሎችም የኦጋዴኖችም የሲዳማም እነዚህ ሁሉ በጣም ሎካል ሚዲያዎች ስለሆኑ ዩዝለስ ናቸው። ዋጋ ያለላቸው አይነት ተደርጎ ነው እየተወሰደ ያለው እንደሚመስለኝ ከራሱ አገላለጽ ማለት ነው። ዛሬ ጀስት ዩዝለስ
መንደስተኞች ናቸው ከራሳቸው በላይ ሊያስቡ የማይችሉ አይነት አድርጎ ነው የገለጸው እሱ ደግሞ ማበረታታት የሚፈልገው አንድ ላይ ጨፍልቆ የሌሎችን መብት የማይቀበል አይነት ሐሳብ የሚያካሂዱ በተለይም የኋላ ቀሩን የነገስታት ስርዓት ስርወ መንግስት የሚያወድሱ እሳትና እሱ ጋር የሚመሳሰሉ አይነት ነው ማለት ነው እንግዲህ ዋናው ትልቁ ችግር የዶክተር አብይ የሚነሳው የፖለቲካ ሐሳቤው ጋር የተያያዘ ነው ማለት ነው ለሚዲያም ያለው አመለካከት በዶክተር አብይ ሐሳቤ የምኒልክን የሰፋሪዎቹን የኃይለ ሥላሴን አስተሳሰብ የሚያራምዱና ያንን የሚዘክሩ ከሆነ አገራዊ እይታ ያላቸው ብሎ ነው የሚገምተው የማህበረሰቦችን እኩልነት የማህበረሰቦችን መብት የማህበረሰቦችን እድገት የማህበረሰቦችን ነጻነት የሚያቀነቅኑ ከሆነ ደግሞ ኋላ ቀር ደንቆሮ ናቸው የሚል አስተሳሰብ ከመንደርተኝነት ያልወጡ አስተሳሰብ አላቸው ብሎ ነው የሚገምተው ይህ ሁሉ ከፖለቲካው ከራሱ ፊሎሶፊ ጋር የሚያያዝ ነው ስለዚህ እነዚህ ሚዲያዎች ላይ ዘመቻ ሲያደርግ ትመለከታለህ ይሄ ሁሉ ነገር ግን የሚሳካ አይመስልኝም በዚህ አይነት ሁኔታ በዚህ አይነት አገላለጽ ኢትዮጵያ በሄደችበት መንገድ ድል እያደረገ የመጣው የህዝቦች የትግል የነጻነት ጥያቄ እንጂ የኢምፔሪያል ቲንኪንግ አይደለም እስካሁን ድረስ የምንመለከተው የኢትዮጵያ ችግር ኢምፔሪያል ቲንኪንግ ነበር እሱኛው ያሸንፍ አልቻለም አጼዎቹም ተወገዙ እንዲሁም ደግሞ ከስልጣናቸውም ወረዱ ሁለተኛ ደግሞ እነሱ ከስልጣናቸው ከወረዱ በኋላም ተመሳሳይ አሳሰብ ሲያራምዱ የነበሩት የአንድ ሰው ገዢነት በመንግስቱም በቲፒኤልኤፍም ሊሳካ አልቻለም ዶክተር አብይም የነሱን ፋና ተከትሎ እኔ ለሁላችሁ ለህዝቦች ሁሉ አውቃለሁኝ በእኔ አስተሳሰብ አንድ ላይ ተጨፍልቃችሁ አንድ ሆናችሁ ኑሩ የሚለው አስተሳሰብ ሊሳካ እንደማይችል ነው የሚያሳየው ሶ የለሚዲያም ያላቸው አስተሳሰብና አስተያየት ከዚህ መሰረታዊ ከሆነው በጣም አስቸጋሪና ኋላ ቀር ከሆነው የአጼያዊ ቲንኪንግ የሚመነጭ ነው የሚመስለኝ እና የተለየ ይሄን ያህል ብዙ ልዩነት ያለው አይመስለኝም ዶክተር አብይ በጣም የሚያሳስታቸው የራሳቸው የሆኑ አገላለጾች አንዳንዶች አሉ ለምሳሌ ጄኔቲክስ የሰው ልጆች ሁሉ አንድ ናቸው ሁሉም ሰው 99% ደግሞ ምንም አንድ ነው ስለዚህ መለያየት እንዴት ይቻላል ነው ማለት በአለም ላይ እንግዲህ 7.3 የሚጠጉ ቢሊዮን ህዝቦች አሉ ሁሉም ህዝቦች ደግሞ የየራሳቸው ሀገር አላቸው የሰው ልጅ በጄኔቲካሊ አንድ መሆኑ በባዮሎጂ አንድ ሀገር ሊኖረው የሚያስችል ነገር አይደለም እንኳን የሰው ልጆች ሙሉ ቀርቶ ሁለት ወንድማማቾችም ትዊንስ እንኳን በአኗኗር ላይ የራሳቸው ምርጫ አላቸው in fact it's a question of survival whether it is an individual or a society ሁለት ወንድማማቾች በጥቅም ላይ ሊጋጩ ይችላሉ የፖለቲካ ጉዳይ የጥቅም ጉዳይ የሪሶርስ ጉዳይ ነው at the end of the day politics is about economics ስለዚህ የዶክተር አብይ በጣም ትልቁ ችግር እንደመስለኝ ባዮሎጂንና ፖለቲክስን አንድ ላይ እንደ አንድ ፍርድ ማየት ይመስለኛል ባዮሎጂካሊ ሰዎች 99% እንዳለው በደንብ በምን አንድ ሊሆኑ ይችላሉ ፖለቲካሊ ግን አንድ አይደሉም ሶ እነዚህ ሁሉ አስተሳሰቦች እያስቸገሩት ይመስለኛል ሌላኛው አስተሳሰብ ደግሞ ምናልባት ተጨማሪ የሚያስቸግረው ይሄንን እሳቤውን በተግባር ለማሳካት የማጭበርበሪያ ቃላቶችን ከሃይማኖት የወሰደ ይመስለኛል ይቅርታ እርቅ ፍቅር የሚሉት እነዚህ የፖለቲካ እሳቤዎችም አይደሉም ምናልባት በድራማ በቲያትር ውስጥ ሊገለጹ ይችላሉ በፖለቲካ ግን አንድን ሰው ለማስላፈቀርክ ወይም ስላላፈቀርክ አይደለም አብረህ የምትኖረው ምን ይጠቅመኛል ከገሌ ጋር ብኖር ወይም ባልኖር ምንድነው የምጠቀመው ምንድነው የምጎዳው ትልቁ የፖለቲካ ሐሳብ ሶ እነዚህ የማጭበርበሪያ ቃላቶች ይሄንን የመደመሩን ወይም የመጨፍለቁን እሳቤ ለማሳካት ራሳቸውንም ዶክተር አብይንም እያሳሳተው ይመስለኛል ሶ ለሚዲያም ያለው አስቸጋሪው አመለካከቱ ከዚህ የመነጨ ነው ማለት መልካም የመጨረሻ ጥያቄ ላድርገው አቶ ጀማል እንደው ክቡር ጠቅላይ ሚኒስትር ዶክተር አብይ በተደጋጋሚ የሚገልጹት ነገር አለ ኢትዮጵያን ወደ ቀድሞዋ ገናና እነቷ መመለስ አለባት የሚሉ ነገር ያነሳሉ እንደው ምን ማለት ነው የቀደመችዋን ገናና ኢትዮጵያ መመለስ በጣም አስቸጋሪ ነው እንግዲህ ኢትዮጵያ ውስጥ ማህበረሰብ ወይም ሀገሪቷ ገናና ሆና አትታወቅም ሰዎች በግለሰብ ገናና ሆነው ይታወቃሉ
እነዚህ ገዢዎች የኢትዮጵያ ገዢዎች የተባሉት የአቢሲኒያ ኪንጎች እንደ ግለሰብ ታዋቂ ሆነዋል ተብሎ ይገመታል። ለምን ጌታና አሽከር ስለሆነ እዛ ሀገር ውስጥ ያለው እነሱ እንደ ጌቶች ለብዙ ጊዜ ስማቸው የሚጠሩ ሰዎች አሉ። ኃይለ ሥላሴ ለምሳሌ በቅርብ ጊዜ የሆነውን እንደ ምሳሌ እንውሰድና ኃይለ ሥላሴ በአገሪቱ በጣም የሚጠላ ንጉስ ነው። ነገር ግን በውጭው ዓለም ስሙ በጣም ይነገራል። ለምን በወጣበት ሁሉ የአገሪቷን ንብረት መስብሮ ወርቅ ስለሚያነጥፍ በሄደበት ሁሉ ልክ እንደ ዛሬው ሜቴክ ማለት ነው። ከዛሬው ሜቴክም የበለጠ ነው። ምክንያቱም አንድ ሰው ብቻ ነው የአገሪቱ ባለቤት የነበረው። ሶ ዜርፎር ይዘርፉና የህዝቡን ንብረት ዘርፈው ለሌሎች ስለሚያከፋፍሉ ወደ ውጪ ሲወጡ ድሀ አይደለን ብሎ ለማስመሰል እኛ ከናንተ እኩል ነው ብሎ ለማስመሰል ጥቁርን እንዲህ በመልክ በመዝረፍ ከናንተ ጋር ተመሳሳይ ነው ብሎ ለማስመሰል ከሌሎች ገዢዎች ጋር የሀገሪቱን የመዘበሩትን ሲሰጡ ስለነበረ ስማቸው ገኖ ይሰማል። ነገር ግን በማህበረሰብ ደረጃ ኢትዮጵያ ጊዜም ገናና ሆና አታውቅም። በእውቀትም ገናና ሆና አታውቅም። በኢኮኖሚም ገናና አታውቅም። በባህልም ገናና አታውቅም። ዛሬ ያለው የዛሬው ሺዎቹን ዓመታት እንኳን ይቅርና አሁን ዓለም በሰለጠነበት ጊዜ እንኳን ኢትዮጵያ ውስጥ ሰዎች በቀን 3 ጊዜ መብላት የማይችሉበት ሁኔታ ነው ያለው። ምናልባት በሁለት ቀንም አንዴ ሁለቱ የሚበሉ ሰዎች አሉ ማለት ነው። በእውቀትም ደረጃ ከወሰድክ ደግሞ ማህበረሰቡ በጣም ኋላ ቀር ነው። ኢንፋክት ኢትዮጵያ ውስጥ ያለው ዋናው ትልቁ ችግር ህብረተሰቡን ወደ ኋላ አስቀርተው ገዢዎች ሁልጊዜ የሚያውቀውንና የተማረውን ህዝብ ሁሉ ስለሚያሳድዱ ወደ ውጭ ስለሚያሳድዱ ኢትዮጵያ ውስጥ መማር ትርጉም የለውም ለሚማሩ ሰዎች። ምክንያቱም አዋቂ ከሆንክ ትሰደዳለህ፣ ትታሰራለህ፣ ትገደላለህ። መንግስቱ ራሱ ለምን እንደሚያስተምር የሚያውቅም አይመስልም ማለት ነው። ሶ ትልቁ የኢትዮጵያ ችግር ኋላ ቀርነት፣ ድህነት እነዚህ ናቸው። አንድ ኢትዮጵያ ውስጥ ያሉትን ሰዎች አንድ ያደርጋል የሚባል ከሆነ ግድያ፣ እስራት፣ ማፈናቀል፣ ኋላ ቀርነት ካልሆነ በስተቀር በዚህ ገነን እንታወቃለን ካልሆነ በስተቀር በሌላ ኢትዮጵያ ልትገን የምትችልባቸው ነገሮች ከአሁን በፊትም አልነበሩም፣ ዛሬም አይታዩም። ቢኖሩ ኖሮ ምልክታቸው ይታይ ነበረ። ከአሁን በፊት የነበሩ ምልክቶችም አይታዩም። ግለሰቦች እንደ ግለሰቦች የፈረንጆች መጠቀሚያ ስለነበሩ ምኒልክንም ከወሰድክ የፈረንጆች መጠቀሚያ ነበረ። ቅድም እንዳልኩት የፈረንጆች ናቸው መሳሪያ የሰጡት። ኢትዮጵያ አቢሲኒያ እንግዲህ መሳሪያ አምጥታ የጦር መሳሪያ የሰጡት ፈረንጆቹ ናቸው። እንደገና ደግሞ አማካሪዎቹም የነበሩት ፈረንጆች ናቸው። ኃይለ ሥላሴን በተመሳሳይ ሁኔታ እስከ ቅርብ ጊዜ ቲፒኤልኤፍንም ሲያማክሩ የነበሩ ፈረንጆች ናቸው። እንደሚገምተው ከሆነ የዛሬውንም መንግስት የሚያማክሩትና መንገድ ላይ የሚያካቱት ፈረንጆች ይመስለኛል። አንድም ጊዜም ገናና ሆና አታውቅም። መሪዎቹ በጠቅላላ የራሳቸው ዝና በራሳቸው እንደ ታዋቂ ለመሆን ብቻ የሚያደርጓቸው ንግግሮች ካልሆነ በስተቀር በየውጭ ሀገሩ እንደሄዱ ለህዝቡ ለሀገሪቱ ምንም ገናና ነው የሚያስብል ነገር አልመጣም። ድህነት፣ መቆርቆስ፣ መታሰር፣ መገደል እና እርዛት ነው ማለት ነው። ይሄ ነው ያለው እንጂ ኢትዮጵያ ትሩዝ ዶክተር አብይ የሚሉት አይነት አይደለም። ሊሆንም አልቻለም። ኢንፋክት ይሄ ውሸት ወደ ኋላ ወደፊት እንዳይታይ ወደፊት አይቱ ሰዎች ወደፊት ወደ እድገት እንዳይታዩና ወደ ኋላ እያዩ ወደ ኋላ እንድቀር ዋነኛው ምክንያት ይመስለኛል። ኋላ ቀርነቱ እንቆይ ከሚያደርጉት ነገሮች አንዱ ለራስ እውነትን ተናግሮ ወደፊት ከመላመድ ይልቅ በውሸት ተኮፍሶ ሁልጊዜ በውሸት በመኖር የኋላ ቀርነትን በህብረተሰቡ ላይ መጠበቅ ይመስለኛል በጣም ትልቁ ችግሩ። መልካም አቶ ጀማል እንግዲህ ጥያቄዎችን አጠናቅቅ ያለሁኝ በመጨረሻ እንደው በአንድ ደቂቃ ውስጥ ማስተላለፍ የሚፈልጉት ድል መልእክት ካለ ድሉ ልስጦት። በጣም አመሰግናለሁኝ። እንግዲህ ማስተላለፍ የምፈልገው መልእክት በጣም ቀላል ነው፣ አጭርም ነው። በአጋጣሚ ለነ ዶክተር አብይና ለነ ኦቦለማ እንደ አንድ የኦሮሞ ወንድም አስተያየት አለኝ። አንደኛ አሁን ባሉበት ቦታ የደረሱት ኦሮሞ ናሽናሊዝም መሆኑን ይገንዘቡ። አንድ ሁለተኛ የኦሮሞ ናሽናሊዝም ኦሮሞን ወደ ኋላ ያስቀረ ሳይሆን ወደፊት ያራመደ ለነሱም ስልጣን እንዲያገኙ ያደረገ መሆኑን ይገንዘቡ። በአባ ገዳና በሌሎች የኦሮሞ ማህበረሰብ እሴቶች ላይ ጥርጣሬ ሳይኖራቸው እንዲደግፏቸውና ይሄ ለእርቅ የተባለውን በሙሉ ልብ ቢቀበሉ በጣም ጥሩ መሆኑን ቢገነዘቡ በጣም ጥሩ ነው እላለሁኝ። በሶስተኛ ደረጃ ዲሞክራሲ ሲባል
እኔ የሚፈልገውን ካላደረክ ትገደላለህ ትታሰራለህ የኢትዮጵያን አንድነት ለድርድር አናቀርብም የኢትዮጵያን አንድነት አንፈልግም የሚሉ ኦሮሞዎች ቢኖሩ ሊገደሉ ነው ማለት ነው ይህ የነሱ መብት እንዳልሆነ ማወቅ አለባቸው ዲሞክራሲ ሁሉንም አይነት አስተሳሰቦች ያካትታል ዲሞክራሲ ያሉ አስተሳሰቦች ለማህበረሰብ ለህብረተሰቡ ገብ አቅርቦ ህዝቡ የሚመርጠውን መቀበል ነው የኦሮሚያንና የኢትዮጵያን ግንኙነት የኦሮሞ ህዝብ ነው ወሳኝ ዶክተር አብይ አይደለም ፖለማም አይደለም እነሱ እንደምሉት እንደምስሉት የኢትዮጵያ ሱስነት ሊኖራቸው ይችላል ነገር ግን እንደነሱ ደግሞ ሱስ ያለባቸው ኦሮሞዎች ሊኖሩ ስለሚችሉ ለዚህኛው መፍትሄ ዲሞክራሲያዊ መፍትሄው የኦሮሞ ህዝብ የራሱን እድል በራሱ እንዲወስን እድሉን መስጠት ነው ካሁን በፊት እንደነበሩት የኢትዮጵያ ነገስታትና ሌሎች አገዛዞች ይሄንን የኦሮሞን ህዝብ ጫፍልቀን በጉልበት እንገዛለን የሚለው ካለፉት መንግስቶች ካልተማሩ በስተቀር እነሱንም ወደዛው መንገድ እንደሚወስዳቸው ብረዱት እጅግ በጣም ጥሩ ይመስለኛል በእነዚህ አይነት ተሳሳቱ አስተሳሰቦች ደግሞ በኦሮሞ ልጆች መካከል ደም ማፋሰስ እንዳይኖር ካሁኑ ቢያስቡበትና ዲሞክራሲን በራሳቸው ጫማ ከመለካት ይልቅ የህብረተሰብን ፍላጎት የህብረተሰቡን ምኞት ምን እንደሆነ በመጠየቅ ቢለኩት በጣም ቆንጆ ይመስለኛል ስለዚህ ይህ የዲሞክራሲ እሳቤያቸው ወደ ኋላ ያየ የነምንልክና የነቴዎድሮስን ወይም ሌሎችን ኢትዮጵያ ገዢዎች ማሰብ ሳይሆን ህዝቡ ምን ይላል የኦሮሞ ህዝብ ምን ይፈልጋል የሚለውን በባሎት በሪፈረንደም ይህ የዜግነት ጉዳይ እኛን ይመለከታል ወይም አይመለከተኝም የሚለውን ህዝቡ መወሰን አለበት ማለት ነው የኢትዮጵያ ትልቁ አስቸጋሪ ሁኔታ መጀመሪያ ስቴቱ ውስጥ አብረን መኖር እንፈልጋለን ወይስ አንፈልግም የሚለው ጥያቄ ገና አልተመለሰም ስቴቱ ውስጥ መኖር አብረን እንኖራለን አንኖርም አለመመለሱ ብቻ ሳይሆን የምንተዳደርበት ህገ መንግስት ላይ ስምምነት የለም አንደኛ በስቴቱ ላይ ስምምነት የለም አብረን እንኖራለን አንኖርም የሚለው ላይ ሁለተኛ አሁን ያለውን ህገ መንግስት ላይ ስምምነት የለም ምክንያቱም ሌሎች እኛን ያላካተተ ነው ይምላሉ ሌሎች ደግሞ እንደግፋለን የሚሏሉ ሶስተኛ በአገዛዙም ላይ በመንግስትም ላይ ስምምነት የለም ምክንያቱም ይሄ መንግስትና እኛን አይወክልም የሚሉ በጣም ብዙ ሰዎች ናቸው ያሉት አራተኛ በባህል ኢትዮጵያ የተወሰነውን ብቻ ይዛ የአማራን የበላይነት እየደገፈች እየተራመደች ያለች ሀገር ነች እነዚህ ሁሉ ችግሮች እያሉ በጉልበትና በጠመንጃ ሁኔታዎችን እንፈታለን ብሎ ማሰብ በጣም እየተሳሳተና ለውድቀት ለፈጠነ ውድቀት በተለይም ከኦሮሞና ከሌሎች ከተጨቆኑ ማህበረሰቦች ጋር በቅርብ ጊዜ የሚጣላቸውና የሚያጋጫቸው ስለሆነ ቢያስቡበት በጣም ጥሩ ይመስለኛል የኦሮሞ ህዝብ ደግሞ ባለፉት 4 አመታት ሲያካሄደው የነበረው ትግሉ ተጨናቅፎበታል ብዬ ነው የማይሆነ ምክንያቱም ቲፒኤልኤፍ ከዛ ቦታ መጥፋት ኦሮሞ ስልጣን ይዘዋል የሚለውን አይነት እሳቤ በማህበረሰቡ ውስጥ ስለቀረጸ የግንቦት 7 አይነት እሳቤ ያላቸውን ዶክተር አብይን የኦሮሞ ልጅ ስለሆነ እንደምንም በጫንቃቻና ተሸክመን እንዙር የሚል አይነት እሳቤ ያመጣ ይመስለኛል የኦሮሞ ህዝብ በተለይም ወጣቶቹ ዶክተር አብይ ምንድነው እየተናገሩ ያሉት እየሰሩትስ ያሉት ምንድነው አሁን አዲስ የተቋቋመው ኮሚሽን የማንነትና የአካባቢ አስተዳደር ኮሚሽን ምን ሊያደርግ ነው ኦሮሚያን ሊያሰፋት ነው ሊያጠባት ነው ሊቆራረጣት ነው ሊተናጋግናት ነው የሚለውን ነገር ሁሉ ማሰብ አለባቸው ማለት ነው ቅድም ያልከው የፍንፍኔን ጉዳይ ውሳኔ ያገኛል ተብሎ ሲጠበቅ ወደ ኋላ የተገፋውን ዶክተር አብይ ተግባራዊ ሊያደርግ ነው አይደለም የሚለውን ወጣቶቻችን ማሰብ አለባቸው ማለት ነው በኦሮሚያ ላይ ያላቸውን የሀገር ባለቤትነት እነዚህ ሰዎች ሊያስከብሩ ነው ወይስ አይደለም ብሎ ማሰብ አለባቸው ማለት ነው የኦሮሞ ማንነትና ያናናቁ መንደርተኝነት ነው እያሉ እውነት ኦሮሞን ሊያስከብሩ ነው ወይስ አያስከብሩ ብሎ ማሰብ አለባቸው ማለት ነው የኦሮምኛን ቋንቋ የፌደራል ቋንቋ ሊያስተርጉ ነው ወይስ ኢንፋክት ፌደራሉም ይኖራል ወይ ብሎ ማሰብ በጣም አስፈላጊ ይመስለኛል በተለይ የወጣቱ ክፍል ለዚህ ሁሉ ድል መስዋዕት የሆነው የኦሮሞ ወጣት በጣም አርቆ በእንትን ማሰብ አለበት ትግሉ ወደት እንደሄደ ወደት ሊሄድ እንደሚገባው አስቦ አትሊስት ራሱን ማቀናጀትና በትክክል ወደሚፈልገው አውጣጫ መውሰድ ያለበት ይመስለኛል በጣም ተገናኘን አቶ ጀማል ኢብራሂም ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ ደግሜ በአድማጮች ስምና እንዲሁም በዝግጅቱ ክፍል ከልብ አመሰግናለሁ በሌላ ጊዜ ደግሞ እንገናኛለን ዛሬው ከልብ አመሰግናለሁ እግዚአብሔር ይስጥልኝ
እኔ ወሰግናለሁኝ ለምታደርጉት ለህዝባችን ለምታደርጉት ዳሳና አገልግሎት በጣም ተመስገኑ መልካም ጊዜ ይሁንላችሁ በጣም እናመሰግናለን እግዚአብሔር ይስጥልኝ ተወዳጁ ድምጻዊ ሄርፓ ጋንፎሬ አየር ላይ አለ
የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አደረሰን የቀረን የስንበት ዜማ ይሆናል እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮባይሳ ፕሮግራም በመምራት በሪያለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበር እስከ ሳምንት መልካም ሳምንት ቸሮር ያሰማን ፍንፍኔ አየር ላይ አለ Amharic amtumale dukungia sabe sadi kumale dapengia ida soda reba mubaka aninke nure alaga pia ruse amatumale dukungia Oromo hide garina chise ika baratota sare achise Godamisa sena numade sani ya Oromo bebat chirachu devi anakamu Charri warre bulgu devi helpi waragasa warana sunkape sani binesa Yo singale dupin sifa galu ya Oromo bebat chirachu devi anakamu Malo adara rabbi warrobili ol mariata sina galu Meno yadata Igala mike salim nasukodo Oromo biya paskai bakajerton sumangenya kawe bademuftu Oh ya borebi apa kona marare Oh ya borebi apa kona marare Oh ya borebi sumana marare Oh ya borebi sumana marare Sanga kalamale Oh ya borebi sumana marare Oti omanya to Oh ya borebi sumana marare Yokola tammale Oh ya borebi sumana marare Ede tamana to Ya bore sumana narare Yo hunna kabani malano yo hunna kabani Yo hunna kabani malano yo hunna kabani Sika bidano tekatisi yo sende de kubira kamsisi Sika bidano tekatisi yo sende de kubira kamsisi Oh abaoda abambia abodaka abambia Oromoda abambia Ina palmajro waboda kara kangara dari pore kapudinara Ina palmajro waboda kara kangara dari pore kapudinara Ina palmajro barata lambora kangara dari pore kapudinara Ina palmajro barata lambora kangara dari pore kapudinara Kangara dari pore kapudinara Kangara dari pore kapudinara Wano kamezera Zimma wala kara Ilu apa buri Ora na kujira Shawa kara yura Bali biar sira Re arar gira
Rica Molina,